ምን እንደምሆን ማሳይሻለሁ። ሳሚ ምን ልታደርገኝ ነው? በገዛ ፍቃድሽ ቤቴ ድረስ መጥተሽ እንዲሁ በቀላሉ የምለቅሽ ይመስልሻል? እና ምን ልታደርገኝ ነው? ትደርሽበታለሽ፣ አትቸኩይ። እህትሽን መበቀል አይደል ፍላጎቴ? የራሴ ሜዳ ላይ መተሽልኛል። ይሄን አጋጣሚ አላበላሽ። ሳሚ ምን ልታደርገኝ ነው? ከዚህ በፊት ያደረኩሽን ነዋ። ፍቅረኛዬ እህቴን ደፈራት ላስብላት ነው። ፍቅረኛ እህቴን ደፈራት? አዎ። ሳሚ አታረገውም። ማን ይከለክለኛል? ቤቴ ድረስ መተሽልኝ የለ? ቆይ ለምንድን ነው ቤቴን ይሄን ያክል መጉዳት የፈለግከው? አሁን እሱ አይመለከትሽም። አርፈሽ ተቀመጪ። እና እህቴን ለመበቀል እኔ እንደዚህ ማድረግ አለብህ? ማወቅ የሌለብሽን ነገር አውቀሽ ራስሽን ችግር ውስጥ የከተትሽው ራስሽ ነሽ። ማወቅ ያለብኝን ነገር ነው እንጂ ያወቅኩት። ፈጣሪ ቤተሰባችን ሊያድን ያጋለጠ። ማን ነው የተጋለጠው? እኔ? አዎ። በአንቺ እንጀራ እናትሽ እንደ ልጅ በማታይሽ፣ እህትሽ በምትጠላሽ፣ አባትሽ የድሮ ስተቱ ጠልፎ ይዞት ሂዶ ሊከላከልሽ ባልቻልሽ ልጅ። ሳሚ ዝም በል። እኔ ለራሴ እናቴን ኃጢአት እየተቀጣው ነው። እነሱ እንዴትም ቢያስቡኝ ለኔ ግን ቤተሰቦቼ ናቸው። ምንም እንድታረጋቸው አልፈቅድልህም። ሳሚ እባክህ፣ ሳሚ እባክህ። ሳሚ እባክህ የሚጸጽትን ነገር አታድርግ። የእህቴ ባል እኮ ነው። ሲጀመር እኔ የምጸጸት አይነሱ አይደለሁ። ከተጸጸትኩም የምጸጸተው ብተውሽ ነው። ሰላም ችግር ውስጥ ናት። ምንድን ነው የተፈጠረው? አላውቅም፣ ብቻ ግን ችግር ውስጥ ናት። ሰላም ምን ሆና ነው? እናትና አባቴ ልትገላቸው እንደምትፈልግ በጆሮዬ ሰምቼ ዝም ብዬ እንድኖር ነው የምትፈልገው። በህይወት መኖር ከፈለግሽ እሱ ነው የሚሻልሽ። አባቴን አጥቼ የምኖር ይመስልካል? ቤቲ እኮ በጣም ነው የምታፈቅረህ። አንተን ካጣች ምትሞት ነው የሚመስላት። እሱን አይደል እንዴ የሚፈልገው? የምትወደውን በሙሉ እንድታጣ። እሷ እኮ ስለ ሰርጋችሁ እያሰበች ነው። ሰርግ? እሷ ሰርግ አይገባትም፣ ለቅሶ ነው የሚገባት። ቆይ ምን አርጋህ ነው ንገረኝ። ቆይ አንቺ ምን አርጋልሽ ነው ለእሷ እንደዚህ የምትከራከሪላት? እሷ እኮ ለአንቺ ይችን የምታክል ቦታ የላትም። እሷ ባትወደኝም ምን እወዳታለሁ። ፍቅር ነገሮች እንደሚቀይር አምናለሁ። ቤቲ ማለት አይደለም ያንቺ ፍቅር፣ የኔ ፍቅር እንኳን የማይቀይራት ድንጋይ ናት። እሱን እናያለን። አታዩም? አይደለም ለሰው ለራሷ መሆን እስከሚከብዳት ድረስ ህይወቷን አበላሽዋለሁ። እባክህ ሳሚ፣ እኔ ላሳዝንህም። እድሜ ልክኝ ተገፍቼ እየኖርኩ ከአባቴ ውጪ አንድ እንኳን የሚያዝንልኝ ሰው የሌለኝ። አሁን በማይረባ ነገር ጊዜሽን አትፍቺ። እኔ ያሰብኩትን ነገር ከማድረግ ወደ ኋላ አልልም። ሳሚ እባክህ ምንም እንዳታደርገኝ እባክህ። ለምን ሳሚ? ሳሚ ጥርሱ አይደለም ትለኝ ነበር። ሳሚማ ያ የተዋጩኛ? አዎ እሱ ነው። ድሮም እሱ ልጅ ምንም አያምረኝም ነበረ። እሷ ምንም አላደረገኝም ትበል እንጂ ሲያመነጫጭቃት ጠርጥሬ ነበር። እሺ ተረጋጋ። ቆይ አሁን መፍትሄ ነው መፈለግ ያለብን። እውነቴን ኑሪና ሰላምን ጫፏን እንካትና እኔን አያርገኝ። ኤፍሬም እስቲ ቆይ ተረጋጋ። ሰላምን ምን ያህል እንደምወዳት ታውቂያለሽ። እኔ በሷ ቀልድ አላውቅም። እሱን አውቃለሁ። ስለዚህ በመጀመሪያ ፈልገን እናገኛት። ምን አድርገው ነው? ቆይ እሱ እህቷን ሊያገባ አይደለ እንዴ? ሲጀመር እሱ ከሰላም ጋር ምን አገናኘው? ሰላም በድብቅ እህቷን ስለምበቀል ሲያወራ ሰምታው ነበረ። እንዴ ለምንድን ነው የሚበቀላት? እሱን ሰላምን ጠይቃት። ብቻ ግን ከዛ ጊዜ በኋላ እየተከታተለችው ነበር። ኢቨን ትላንትና ራሱ አደጋውን ቤት ላይ ያደረሰው ሰው ሳሚ ነው ብላ ነው የምታስበው። ይኸው ዛሬ በጠዋት ተነስታ ሄዳለች። ብደውልላት ደግሞ ስልኳ አይሰራም። ብቻ ነገር እንዳያረጋት ፈርቻለሁ። እሷ ራሷ አይደለች እንዴ ሳሚ ማለት መልአክ ነው ምናምን ስትል ነበረው? እሱማ ሚስጥሩን ከማወቋ በፊት ነበረ። ምንድን ነው ሚስጥሩ? እኔ እሱን ልነግርህ አልችልም። ለምን እንዴ? የሰላም ጉዳይ እኮ ይመለከተኛል። ስለዚህ ነገር ማወቅም ካለብህ ከራሷ ከሰላም ነው መስማት ያለብህ። እኔ ምንም ልነግርህ አልችልም። እንዳትናገሪ ብላ ደጋግማ አስጠንቅቃኛለች። ሰላም አሁን እጄ ላይ ነሽ። አንቺን እንደፈለኩ ማድረግ እችላለሁ። ማን ነው የሚደርስልሽ? ግን አንድ ነገር አስብ። አንተ ቤተሰብ ስለሌለህና የቤተሰብን ዋጋ ስለማታውቅ ነው እንዲህ የምታደርገው። እህት ስለሌለክ ነው አይደል ያላዘንክልኝ? ግን እህት ቢኖረኝ ብለህ አስብ። ዝም በይ ሰላም፣ ዝም በይ። እህት ቢኖርህና የምታምነው ሰው አስገድዶ ቢያስፈራራትና ቢደፍራት ምን ይሰማታል ብለህ ታስባለህ? አስገድዶ የወንድነት ስሜቱ መወጣጫ ቢያደርጋት። በቃሽ ሰላም፣ በቃሽ። ስለ እህቴ ምንም አታወሪ።
አንተ ስለህት ምን ታውቅና ነው ይሄ መስማት የከበደ? ሰላም ባክሽ፣ ቁስሌን አትነካኪው በቃሽ። 10 ጊዜ እህት አትበይኝ እንዴ። ማለት እህት አለ እንዴ? በሰላም ትረፍበት። የኔን ስም አትጥሪ። ወይ ቤት እንንገራቸው። ቤት ምን ብለን ነው የምንነግራቸው? እንጀራ እናቷ እንዴት እንደምትጠላት ታውቃለች። ይሄን ብትሰማ ደግሞ ጭራሽ ስለሳሚ መጥፎ ነገር አወራሽ ብላ ትጠምዳታለች። እና ምን እናድርግ? የሳሚ ቤት መሄድ አለብን። ቤቱን ታውቂያለሽ እንዴ? ምንድነው የምታወራው ኤፍሬም? እኔ የሳሚ ቤት እንዴት ላውቀው እችላለሁ? እሺ ለአባቷ እንንገረው። አባቷ ይሰማት የለ? ስለ ሳሚ ለአባቷን ቤት መጥፎ ነገር ማውራት አንችልም። እዛ ቤቱ ሳሚን እንዴት እንደሚወዱትና እንደሚያምኑት ታውቃለህ። ይሄንን ብናወራ ማንም አያምነንም። ስለዚህ ምንም ማድረግ አንችልም። እሷ እስክትደውል ቁጭ ብለን ነው መጠበቅ ያለብን። ቆይ አንተ እንዴት ነው እንደዚህ ተረጋጋኸው እንዴ? መች ተረጋጋው? እናድርግ ያልኩሽን ሁሉ አይሆንም እያልሽ ግራ አጋባሽኝ እኮ። ወይኔ ጉዴ! ጓደኛዬ እኔ ነገር እንዳያረጋት ፈርቻለሁ። አረ በእናትሽ ሪና ተረጋጊ። እኔንም ያስጨንቅሽኝ እኮ ነው። ቆይ እሱ ምን ሊያረጋት ይችላል? ሊደፍራት ይችላል። ምን የማይመስል ነገር አታወሪ። በፍጹም እንደዛ ሊያረጋ ይችላል። አልገባህም እኮ። ተረጋጊ በቃ እሺ። እህት አትበይኝ። ቁልፉን አይደል የፈለግሽው? ይሄው ውጪ። አልወጣም። ንገረኝ፣ እህት የት ናት? ምንድነው ግራ የምታጋባኝ? ቆይ እህት አለ? አዎ አለች ነበረች። እባክሽ ሰላም፣ አሁን ከቤት ውጪ። ምንም አይነት ነገር አትጠይቂ። ስለ እህትም ስለ እኔ እህትም ካልነገርኩኝ የፈለግከውን ታደርገኛለህ እንጂ አልወጣም። ቆይ እህትህ ማን ናት? ነበረች ማለትስ ምን ማለት ነው? አሁን የለችም ማለት ነው እኮ። ምን ሆና ነው የሌለችው? እኔ እኮ ልረዳህ እችላለሁ። እባክህ ንገረኝ። ቤተሰቦችሽን ልገላቸው እንደምፈልግ እህትሽን ለመበቀል ቤተሰቦችሽ መሀል እንደገባው እያወቅሽ እንዴት ነው የምትረጂኝ? ሳሚ፣ ምን ብትሆን ነው እንደዚህ የጨከንከው? እውነቱን ንገረኝ። ሰላም፣ አንቺ ምንም አወቅሽ አላወቅሽ የምትቀይሪው ምንም ነገር የለም። ችግር የለውም ንገረኝ። እኔ አሁን ማወቅ የምፈልገው እውነቱን ብቻ ነው። እርግጠኛ ነሽ? አዎ። እሺ እነግርሻለሁ። የምትሰሚው ነገር ግን ከምታስቢው በላይ ይከብድሻል። ችግር የለውም። ከባድ ነገር ለእኔ ብርቅ አይደለም። እውነቱን ማወቅ ብቻ ነው የምፈልገው። እሺ። ወይኔ ቤታቸው ሂጅ ልጠብቃት እንዴ? እንደዛ ይሻላል። አዎ ስልኳ እንደሆነ ይሰራ። ቢያንስ ቤት ሂጅ ልጠብቃት ይሻላል። እሺ ወይ አብረን እንሂዳ። እሷ በሌለችበት ምን ብዬ ነው አንተን ይዤ የምሄደው? እሺ አዲስ ነገር ካለ አሳውቂኝ በእናትሽ። እሺ አሳውቅሃለሁ። የነገረኝ ነገር ከአእምሮዬ በላይ ሆነ። ከዛ በቃ ወጣው፣ ዝም ብዬ ወጣው። እንዲህ አይነት ከባድ ነገር ላይ ጭንቅላቴ ማሰብ ተሳነው። እውነቱን ነው ለካ የምትሰሚው ነገር ይከብድሻል ያለኝ። እውነትም ሰው የዘራውን ነው የሚያጭደው። ቤቲም የዘራችሁን የምታጭድበት ሰዓት ደርሷል። ሰላም ሰላም፣ ደህና ነሽ? ሪና ስልኳ አይሰራም። አብራ ነበረች። አንቺን ፍለጋ እኮ ወደ ቤት ሄዳለች። ስልክሽ ደግሞ ስደውልሽ አይሰራም። ደህና ነሽ ሰላምዬ? እኔ ግን መች ነው መከራ የሚያበቃው? ምን ነው? ምን ተፈጠረ? ምንድን ነው እሹ? ምንም አልሆንኩ። እንደዚህ ሆነሽ ምንም አልሆንኩም ትያለሽ እንዴ? ከሳሚ ጋር ምንድን ነው ያለሽ ነገር? ሪና ምንም ነገር ልነግረኝ አልፈለገችም። ሳሚ ጥሩ ሰው እንዳልሆነ አውቃለሁ። ንገሪ፣ ምንድን ነው የተፈጠረው ነገር? ይቅርታ፣ እሱ ልነግር አልችልም። ለምንድን ነው የማትችይው? ለሪና ነግረሻት የለ? ሲጀመር ሳሚ መጥፎ ሰው እንደሆነ አውቃለሁ። ያኔ እንደዛ ሲያመነጫጭቅሽ ነበረ ከመጀመሪያው የጠላሁት። ኤፍሬም፣ ብነግርህ ምንም አይጠቅምም። እውነት ይጠቅመኛል እንጂ በሱ ምክንያት አይደል እንዴ እያለቀስሽ? ቆይ እኔ ስላንቺ ምንም አይመለከተኝም እንዴ? እባክህ ከዚህ በላይ አታስጨንቅ እባክህ። እሺ፣ አንቺ በፈለግሽ ጊዜ ግን ስለ ሁሉም ነገር ትነግሪኛለሽ። እሺ፣ እኔ ምን ላድርግልሽ? እቀፈኝ። የሆነ ቦታ ልውሰድሽ? አይ ወደ ቤት ልሂድ፣ መረጋጋት እፈልጋለሁ።
እንድትረጋጊ እኮ ነው። ከኔ ጋር እናመሽና ቤት አደርስሻለሁ። አይ ፊ በዚህ ስሜት ውስጥ ሆኜ የትም ቤት ደህና አልሆነም። እሺ በቃ እቤት ሂጂና ረፍት አድርጊ። ሪናም ቤት እየጠበቀች። እሺ አብሬሽ እንደመጣ ትፈልጊያለሽ? አይ አንተ ሂድ፣ እኔ እሄዳለሁ። ሰላምዬ ደህና ነሽ? ደህና አይደለሁ። ምን ሆነሽ ነው? ምን ተፈጥሮ ነው? ሁሌ አዲስ ነገር ነው የሚፈጠረው። ሰሞኑን እያሳለፍክ ያለሁትን ነገር ታውቂያለሽ። አሁን ደግሞ አዲስ ነገር ተጨመረልኝ እኮ። ንገሪኛ። ሳሚ ያደረግሽ ነገር አለ እንዴ? እሱ ምንም አላረገኝም። ኡፍ ተመስገን አምላኬ። የሆነ ነገር እንዳያርግሽ በጣም ፈርቼ ነበር። እና ቆይ ምን ሆነሽ ነው? ከየት ልጀምርልሽ? እማላውቀውን ነገር በሙሉ ንገሪኝ። እሺ እነግርሻለሁ። ሳወራው ይቀለኝ ይሆናል። አዎ በእናትሽ በደንብ ነው የሚቀልሽ። ነይ እስቲ ቁጭ በይ። እንዴት ከተማ፣ እንዴት እኔ ላይ እንደዚህ ታደርጋለህ? ቆይ እኔ ምን አጎደልኩብህ? እኔ ምን አሳጣው? ትዳሬ፣ ልጄን፣ ቤቴን ባልኩኝ ነው? ቆይ እሺ እኔን ተወኝ። እንደው ልጃችን ግን ትንሽ እንኳን አታሳዝነን? ትንሽ አታዝንላትም? ይቅር በይኝ መሲ፣ ተሳስቻለሁ። እባክሽን ከዚህ በላይ አትውቀሽ። ከኔ ምንድን ነው ያጣው? እኔ ምንድን ነው ያጎደልኩብህ? እስቲ ልጃችንን ያት። ገና እኮ 4 ዓመቷ ነው። እንዴት ነው እሷ ላይ እንደዚህ መጨከን የቻልከው? እባክሽን መሲ ይቅር በይኝ። እባክሽን ይቅር በይኝ። ደግሞ እኮ ከመናጢ ደሃ ጋር አይደለም ልጅ ወልዳ ማሳደግ እራሷን እንኳን ማኖር ከማትችል ምናምን ቴጋ። እባክሽን መሲ ካፍሽ ክፉ ነገር አይወጣም። ክፉ ነገር ያደረግከው አንተ እያለህ ከኔ አፍ ስለሚወጣው ነገር አንተ ትጨነቃለህ? ትዳርን ላይ ወሰለትከው አንተ አይደለም ልጅ ወልዳ ማሳደግ እራሷን እንኳን ማኖር ለማትችል ሴት ልጅ ወልዳ ያሳቀፍከው አንተ። አውቃለሁኝ እኮ መስዬ፣ እንዲህ አትበይኝ እባክሽን። ከዚህ በላይ በቃላቶችሽ አትጉጂኝ። እኔ አልተጎዳሁም። ያውም በደህና ሴት እኮ አይደል የሚቀየርከኝ? በምን ሴት? ያውም ጽዳት ሰራተኛ። ትልቅ ጥፋት አጥፍቻለሁ መስዬ። በዚህ ምክንያት ትዳሬንም ልጄንም ማጣት አልፈልግም። እባክሽን የዛሬን ይቅር በይኝ እባክሽን መሲ። ይቅርታ ማድረግ ይቅርታ እንደመጠየቅ ቀላል ይመስላል? አይደለም የኔ እናት፣ የዛሬን ብቻ ይቅርታ አድርጊልኝ እባክሽን። ቆይ ግን ሰው በሚወደው ሰው ላይ እንደዚህ ያደርጋል እንዴ? የፈለግሽውን አድርጋለሁ፣ እንደፈለግሽ እሆናለሁ። አንቺ ብቻ ይቅር በይኝ መስዬ። እሺ ተነስ፣ በቃ ተነስ እባክሽን ይቅር በይኝ። እሺ ተነስ። ይኸውልህ ትዳርን ማትረፍ የምትፈልግ ከሆነ እኔ በምልህ ነገር ትስማማለህ። የፈለግሽውን አድርጋለሁ፣ አንቺ ብቻ ይቅርታ አድርጊልኝ። ሁለተኛ ደግመህ አታገኛት። ከእሷ ጋር ምንም አይነት ግንኙነት አይኖርህም። ልጄስ ማለት ከውሽማ የተወለደችን ልጅ ነው ልጄስ ብለህ የምትለኝ? ያውም ትዳርን በመበጥበጥ ለተወለደች ልጅ። እኔ እኮ እወድሃለሁ። አንተን ጨክኜ መተው አልችልም። ከአንተ ጋር የተረጋጋና ደስተኛ ህይወት እንዲኖር እፈልጋለሁ። ከተማ አትበይኛ መስዬ። እሺ ከቴ አባቴ በሚስቱ ላይ የኔ እናት ደርቦ ነው የተወለድኩ። እኔ ስወለድ እናቴ ለመርዳት ደፋ ቀና ሲል ነው ሚስቱ በሷ ላይ ሌላ ሴት ደርቦ ልጅ እንደወለደ ያወቀችው። እናም ይቅርታ የምታደርግለት ልጅ ምናምን ብሎ ዞር ብሎ እንዳያየኝ ከተስማማ እንደሆነ ነገረችው። እሱ ግን ልጁ ስለሆንኩ ጨክኖ ሊተወኝ አልፈለገም ነበር። እናቴም ደሃ ስለነበረችና እኔን ለብቻዋ ማሳደግ ስለሚከብዳት እየተደበቀ እየመጣ ይረዳን ነበር። የኔ ፈተና ከውሽማ ወለድ ነው የጀመረው። ልክ 7 ዓመት ሲሞላኝ እናቴ ከባድ የሳንባ በሽታ ነበረባትና ህይወቷ አለፈ። ብቻዬን ቀረሁ። አባቴ 3 ወይ 4 ወር እየቆየ ስለነበር የሚመጣው የእናቴ መሞት አልሰማም ነበር። ስለዚህ አባቴን ፍለጋ ከቤት ወጣሁ። የአባቴን ቤት በመፈለግ 3 ቀን ፈጀብኝ። ውጪ ያደርኩ በረሃብና በብርድ ጉስቁል ብዬ ነበር። በ3ኛው ቀን አባቴ ከስራ ሲመጣ ሰፈራቸው ውስጥ የእሱን ቤት ፍለጋ ስዞር አገኘኝ።
በጣም ተደናግጦ ሮጦ መጥቶ አቀፈኝና የተፈጠረውን ሁሉ ነገርኩት። ከዛ ቤቱ ይዞኝ ሄደ። መቼም እየቀለድክ አይደለም ማለት እቺ ልጅ እዚህ ቤት ውስጥ ትኑር ትደግ ብለህ መተለኝ? ልጄ እኮ ናት። ትሁና የትም ስትባግጥ የወለድካት ልጅ ልጄ ብለህ ስትከራከርላት ትንሽ አታፍርም? ልጄንም አትቀበያት ከሆነ ከፈለግሽ አንቺም ምን ጭራሽ ከኔ እኩል ሆናለች? ከ7 ዓመት በፊት ለተፈጠረ ስህተት ያውም ያለ ፍላጎቷና ያለ ጥፋቷ የተወለደችዋን ልጄን አልተዋት። ልጄ እኮ ናት። እኔ ጥሩ ኑሮ እየኖርኩኝ እሷ ጎዳና ላይ ትውደቅ እንዴ? እኔ መሲ ምን እዳለብኝና ነው የማንንም ልጅ ከልጄ እኩል አድርጌ የማሳድገው? አንቺ ልክ ነሽ መሲ። ለእኔ ግን ሰላም ከቤቴ እኩል ልጄ ናት። ጭራሽ የትም ስትማግጥ የወለድካትን ልጅ ከኔ ከልጄ እኩል ናት እያልከኝ ነው? እንዴትም ልወዳት እኔ ልጄ ናት። መሲ ረሳሽው እንዴ? ይቅርታ አድርገሽልኛል እኮ። ይቅርታ የማያደረግኩልህ ከተማ፣ አንተም እዚች ልጅ አጠገብ አልደርስም ብለኸኝ ነበር። ረሳኸው? ልጄን የማትቀበያት ከሆነ እኔንም እንዳልተቀበልሽኝ ቁጠሪው እንጂ በፍጹም ልጄን ሜዳ ላይ አልተዋት። ለምንድን ነው ያለፈውን ትተሽ እንደ ሰው ሰብአዊነት የማይሰማሽ? ማንም የሌላት ልጅ እኮ ናት። በእኔ ቁስል ከተወለደች ልጅ ይልቅ ጎዳና ላይ ያገኘኋት ልጅ አንስቼ ባሳድግ እመርጣለሁ። እያት እስቲ ጭራሽ ተንደላቃኩ ሶፋ ላይ ቁጭ ብላለች። ተነሽ አንቺ ተነሺ። መሰረት ምን ሆነሻል? እቺ ልጅ ምን ታውቅና ነው እንደዚህ የምታደርጊያት? ከተማ እቺ ልጅ ከዚህ ከቤት አስወጣልኝ እያልኩ ነው። እዚህ ቤት ውስጥ አይኗን ማየት አልፈልግም። ከወጣች አብሬያት እወጣለሁ። ልጄ ከአሁን በኋላ በፍጹም እንድትለየኝ አልፈልግም። ያት እስቲ እንዲህ ተጎሳቁላ አታሳዝንሽም? መሰረት የኔን አብሮ መኖር ባታምንበትም አባቴ ግን ጨክኖ ስለነበር እሱን ላለማጣት ስትል አብሬያቸው እንድኖር ተስማማች። ለጊዜው እዚህ ክፍል ታርፊያለሽ። እሺ፣ ቀስ እያልኩኝ ደግሞ የሚያስፈልግሽን ነገር አሟላልሻለሁ። መሲን ደግሞ እንዳትቀየሚት፣ በእኔ ስለተናደደችብኝ ነው። እሺ፣ አይዞሽ። እየቆየ ሲሄድ መሲ ደግሞ አሁን የምታሳይሽን ነገር ትታ እንደ ልጅ ታይሻለች። እሺ፣ አንቺንም ትንከባከብሻለች። እሺ፣ አይዞሽ። እሺ እሺ ከዛ ምን ሆነ? እስቲ ቀጥይልኝ። እዚህ ቤት ውስጥ መሰረት የምታደርግብኝን ስቃይ የሚያስረሳኝ የአባቴ ፍቅር ነው። አንቺ ውዳቂ ጭራሽ ተጎልተሽልኛል። ተነሽ አሁን ተነሺ። ይኸውልሽ እዚህ ቤት ውስጥ ሳይሰሩ መኖር የለም። እሺ እንደዛች ውዳቂ እናትሽ ነጭ ላብ እስኪያለብሽ ድረስ ነው እየሰራሽ የምትበይው። ነይ ወደዚህ ነይ። ይኸውልሽ ከዚህ በኋላ የአንቺ ክፍል የሚሆነው እዛ ኪችን ውስጥ ነው። እሺ ሰማሽኝ አይደለ? ነይ ነይ። አንቺ ምናምን ምን አባሽ ነው ተገትረሽ የምታዩ? እኔ እኮ ሂጂ ኪችን ግቢ ያልኩሽ ስራ እንድትሰሪ ነው። ዳይ ወደ ስራ። ይኸውልሽ እዚህ ቤት ውስጥ ሳይበሉ መኖር የሚባል ነገር የለም። እሺ ይኸውልሽ አሁን ይሄን ዕቃ ቶሎ ቶሎ ብለሽ እጠቢ። ይሄን ዕቃ አጥበሽ እንደጨረሽ ለኔና ለልጄ የሚጣፍጥ ቆንጆ ምግብ ትሰሪልናለሽ። እሺ ምን ልስራላችሁ? ምን አባሽ አቅልሻለሁ። ምን ልስራ ብለሽ ትኛለሽ እንዴ? ሴት አለሽ ከፈት ከፈት አድርገሽ ያለውን ነገር አይተሻሰሪ። ከዚህ በኋላ ምን ልስራ ብለሽ እንዳትጠይቂ። እኔ እኮ ቤት ውስጥ ለማላውቀው ምን እንዳለ አላውቅም። አንቺ ድንጋይ ለኔ ነው መልስ የምትመልሽልኝ? አሁን እንዳመመው ሰው አታስመስይ። ቀጥይ ወደ ስራሽ። ይኸውልሽ እቃውን አጥበሽ እንደጨረሽ ቶሎ ምግቡን ትሰሪያለሽ። ምግቡን ሰርተሽ ከመጨረስሽ በፊት ልጄ እራበኝ ብላ ብትል ወይኔ ወይ አንቺ ገባሽ? እሺ በስርዓት መልስ መልሽልኝ። ገብቶኛል። ሁሉንም ስራ ባልሽኝ ጊዜ እጨርሳለሁ። ሌላው ደግሞ አባቴ ሲመጣ እንደዚህ ያደረገችኝ እንደዛ አደረገችኝ ብለሽ የምትናገሪ ከሆነ ወይኔ ወይ አንቺ ነፍስሽን ከስጋሽ ነው የምለይልሽ። እሺ እሺ።
ምንድነው አንቺ? ምንድነው የሰራሽው? ምን ሆነ? ምን ሆነ ትይኛለሽ እንዴ? ጨው የሚባል ነገር እኮ የለም። ውሃ እኮ ነው የሚለው። ጨው መጨመር አትችይም? ነገሩ ምን ታረጊያችሁ? በሽተኛ እናት ጨው አትበላም ነበር አይደል? ይቅርታ አስተካክዬ እመጣለሁ። እንዴት ነው የምታስተካክዪው? ቁጭ በይ። ተነሺ። መሬት ቁጭ በይ። ቁጭ ብለሽ ውሃ የሚል ምግብ ምን ማለት ነው ታይዋለሽ። ቶሎ ቶሎ ቢያይን እያየሽ ቢይ። ምን ታይኛለሽ? አጋሰስ ዝም ብለሽ ትበያለሽ አይደል? ቢጣፍጥም ባይጣፍጥም ምን ታረጊ? 3 ቀን ሙሉ ምግብ አልበላሽማ በረሃብ። የመጀመሪያ ቀን እንዲህ ካደረገችኝ አስቢው እስካሁን የደረሰብኝን በደል። እኔ ግን አንድም ቀን ጠልቻት አላውቅም። በተለይ ያደግኩ ስመጣ የእሷ ስሜት ይገባኝ ጀመር። የእናቴን ቅጣት እኔ እየተቀጣው ነው። አንቺ ምንም የማታውቂ ልጅ ምንድነው የምትቀጭው? አምላክ እኮ እንደሱ አይደለም በእናትሽ ጥፋት አንቺን የሚቀጣው። በእርግጥ ጊዜ በሄደ ቁጥር የሚደርስብኝ በደል እንደ በፊቱ አይደለም፣ አሁን ቀንሷል። እና ከዛስ ምን ተፈጠረ? አባቴ እኔ ሲከፋኝ ማየት ስለማይፈልግ በፍጹም እሱ ፊት የያዘን ፊት አላሳይም። ለእኔ ምንም ነገር እንዳያደርግልኝ የእንጀራ እናቴ ጫና ስለምታደርግበት ከምበላውና ከምጠጣው ውጭ አስቸግሬው አላውቅም። እሱም የሰራው ስህተት ሁሌ ስለሚወቅሰው በእኔ ምክንያት ከሚስቱ ጋር መጣላት አይፈልግም። እኔ ምንም ነገር ጠይቄው አላውቅም። ልብስና ጫማ እንኳን ቤቴ ተጠቅማ ልትጥለው ስትል ነው ለእኔ የሚሰጠኝ። በህይወት አዲስ ነገር ኖሮኝ አያውቅም። ያለኝ ነገር ሁሉ የሆነ ጊዜ ቤቲ ነበር። እሷ ሲያረጅባት ነው ለእኔ የሚሰጠኝ። ድንገት አንድ ቀን አንድ ነገር ተፈጠረ። የምንተዳደርበት ፈርኒቸር ቤታችን ከቅርብ ጊዜያት ወዲህ እቃዎቹ የሚሰሩባቸው እንጨቶች ደረጃቸውን የጠበቁ አይደሉም የተባለ ቅሬታዎች እየቀረቡበት ነበር። አባቴም ነገሩን ለማስተካከል ቢሞክርም ቅሬታው ግን ሊቀር አልቻለም እና ከአንድ ትልቅ ድርጅት ክስ ተመስርቶበት የክስ ወረቀት ይዞ ነበር የመጣው እና የካሳ ክፍያ ብሎ የጠየቁት ብር ሌላ ፈርኒቸር ቤት ያስከፍታል። ላኪ መቼ ነው የኔ ምክር የሚያበቃው? መቼ ነው ይቅር የምትለኝ? ከዚህ በኋላ ነገሮች ጭራሽ እየተበላሹ መጡ። አባቴ ያለውን ነገር ሁሉ አውጥቶ ፍርድ ቤት ቢከራከርም ለሱ ሳይፈረድለት ቀረ እና የካሳ ክፍያውን ለመክፈል ድርጅቱ ላይ ያለውን ድርሻ ሸጦ ከፈለ። የኔ ቆንጆ በእናትሽ ተረጋጊ፣ በእናትሽ አትጨነቂ። እኔ አልጨነቅም፣ አልጨነቅ ነው። ጎዳና ላይ ልንወድቅ እኮ ነው። የኔ ቆንጆ ሁሉም ነገር ለበጎ ነው። እሺ እንደዚህ አይነት ነገር ደግሞ አባወራ ነው መጨነቅ ያለበት። አባወራ? አዎ አባወራ። አባትሽ ነው ስለዚህ ጉዳይ የሚያገባው። ቤትዬ ምን ሆነሽ ነው? ተይኝ እስቲ። የሆንኩትን እያወቅሽ ምን ሆነሽ ትይኛለሽ? ቤትዬ ከኛ በላይ እኮ ማየና አባዬ ተጨንቀዋል። የኛ ጭንቀት ደግሞ እንዳይጨነቃቸው ማድረግ የለብንም። እኔም እኮ የነሱ ነገር ነው ያስጨነቀኝ። እማዬ እኮ እማዬ አሳዘነችኝ። እንደዚህ ስትሆን እኮ አይቻት አላውቅም እኮ። በዛ ጭንቀቷ ላይ ያንቺን ጭንቀት አይታ ደግሞ መጨነቅ የለባትም። በርትተሽ ከጎኗ መሆን ያለብሽ። እኔ ጭንቀት አልችልም። ምን አባቴ ላርግ? አይዞሽ የኔ ቆንጆ፣ የቻልነውን እናደርጋለን። እባክሽ አትዘኝ። ተስፋ የሚሆን ነገር ሲጠፋ ምን ላርግ? ጥሩነቱ አንቺ ትምህርትሽን ጨርሰሻል፣ ስራ መጀመር ትችያለሽ። እኔም ትምህርቴን አቋርጬ ስራ ጀምራለሁ። ምን ማለት ነው ደግሞ እሱ? እኔና አንቺ ብቻ ሰርተ የምናመጣው ገንዘብ ምን ይለውጣል? ንገሪልኝ እስቲ። ጭራሽ እሷ ሰርታ ልታኖራችሁ ነው? ምን አለበት ያሳደጓት ቤተሰቦቿን ብትጦር? ኧረ ዝም በይ። ልጅቷን ያለውን ነገር አትምከሪያት። እኔማ የተናገርኩት ትክክል ነው። ይልቁንስ አንቺ የልጅቷን ጭንቅላት አትመርሽ። ምን አባሽ ነው ያልሽው አንቺ? ሰላም፣ እኔ ምን አደረኩኝ? የምታወራውን እየሰማሻት አይደለም? ሁሉም ነገር እኮ ቀስ በቀስ ነው እያደገ የሚመጣው። ቀስ ብለን ኑሯችንን እንለውጠዋለን። አይመስለኝም ሰላም፣ እኔ አይመስለኝም እኮ። ንገሪያት። አይመስላትም። እኔ ግን ይመስለኛል። ደግሞ ቁጭ ብሎ ችግርን እያሰቡ ከማልቀስ መፍትሄ እያሰቡ በተስፋ ማለል ይሻላል። ደግሞ እግዚአብሔርም አለ። እግዚአብሔርማ ረሳን። እውነተኛ ጋር እያለ ለጠላቶቻችን አሳልፎ ሰጠ። ምንም ነገር ሲያደርግ እግዚአብሔር ብሬት አለ። ጭራሽ ስብከት ጀመርሽ?
ይሄም ለመልካም ነው የምንልበት ቀን ደግሞ ይመጣል። አሜን። ዳፍሽ ያድርገው። ጎበዝ፣ አሁን እየበረታሽ ነው። አይዞሽ። እቺ ልጅ ለካ ወደሽ አይደለም እንጣያት። እንዴት ነው የሚያደርጋት? እሷም እኮ ጨንቋታል። ለዛ ነው። ኧረ ወደዛ ተከራከሪላት። እኔ የምልሽ ግን ወራችሁ ሲያልቅ የት ልትገቡ ነው? እኔ ምን አውቄ። ደግሞ እኮ ጊዜያችን እየደረሰ ነው። ጓደኛዬ፣ ምንም ቢሆን ግን ከዚህ ቤት የጠባበ ቤት መግባት የለባችሁ። ምን ማድረግ ይቻላል? ይሄንንም ቤት የምንለቀው ገንዘብ ስለሌለን አይደል እንዴ? አባትሽ እኮ ኃላፊነት አለበት። እንዴትም ብሎ ሊያኖራችሁ ይገባል። እሱ ዳይዞት ነው እንጂ ቢኖረው ከዚህ በላይ ነበር የሚያኖረን። ብቻ ግን ቤት ስትለቁ ከዚህ የተሻለ ቤት እንጂ ከዚህ ያነሰ ቤት እንዳትገቡ። አሁን ከቤት በላይ የሚያሳስበኝ ብዙ ነገሮች አሉ። የኔ ቆንጆ፣ አንቺ ድህነት አያምርብሽም። አባትሽን በደንብ አስጨንቂውና የገባበት ገብቶ ህይወታችሁን ያስተካክለዋል። የምርሽ ነው እንዴ? እና ግዴታው እኮ ነው። ወርደሽማ የድህነት ኑሮ መኖር የለብሽ። እውነትሽን እኮ ነው። ጫና ካልፈጠርንበት እኮ ይዘናጋ ይችላል። አዎ ልክ ነሽ። እንደዛ አድርጊ። ቆይ እንደዛ አደርጋለሁ። እሺ፣ ከዛ በኋላ እንዴት ሆናችሁ? ከዚህ በኋላ ነበር ሳሚ ወደ ህይወታችን የመጣው። ተከራይተን የምንኖርበት ቤት ውስጥ ያለምንም ገቢ ከእቃዎቹ ጋር ብቻ ቀረ። እንዴት ቶሎ አልወጣችሁም? አባቴ ሁሌ የ6 ወር የቤት ኪራይ ቀድሞ ነበር የሚከፍለው እና በቃ ቀናችን እስከሚደርስ አባቴ መፍትሄ እየፈለገ ዝም ብለን ነበር ቁጭ ያለ። እሺ። ከዛ አከራያችንም ቤት የሚከራይ ሰው ያመጣ ማሳየት ጀመረ። የምንለቅበት ቀን ደርሶ ግራ ገብቶን እያለ አንድ ቀን ሳሚ ቤት ለመከራየት ላይ መጣ። አባያሬ የሆነ ነገር አድርግ። ከዚህ ቤት እንዴትም መውጣት የለብንም። ምን ላድርግ? ምን ቀረልኝና ምን ላድርግ? አባዬ እንዴትም ቢሆን ከዚህ ቤት ያነሰ ቤት መግባት የለብንም። አንቺ ቆይ የቤቱ መጥበብ ነው እንደሚያሳስብሽ? እኔ የሁሉ ቤተሰብ ምን ላድርግ ብዬ ልፈነዳ አይደለም እንዴ? የፈለገ ይሁን፣ አንተ እኮ የቤቱ አባወራ ነህ። እኛን አደላቆ ማኖር ግዴታ አለብን። ቤቲ ዝም በይ እስኪ። እሱ ያለበት ጭንቀት አይገባሽም? አንቺ ምን አባሽ ነው ያልሽው? እኔ ላይ ነው የምትጮሂው ወይስ ለአባቴ ያሰብሽ ማለት ነው? ቤቲ ዝም በይ እስቲ። አትልም። ለምንድን ነው ዝም የምትለው? አንቺ ማን አባሽ ነው ልጄ የምትጮይባት እንዴ? እሷ ለአባቷ ማታስብ ነው ይመስልሽ? ለአባቷ የምታስብ ቢሆን ኑሮማ በዚህ ሰዓት ጠባብ ቤት ስለመግባት አልነበረ የምታስበው። ደህና ነገር ማሰብ ካልቻለች ዝም ትበል እንዴ? ንቀት! አንቺ ከመቼ ጀምሮ እንደዛ አይነት መልስ የምትመልሽልኝ? ሲጀምርሽ አንቺ እዚህ ቤት ከመጣሽ ጀምሮ እንደዚህ አይነት ግፍ እያየን ያለ ነው። እንደዛ ለማለት ፈልጌ እኮ አይደለም። እና ታዲያ ምን ለማለት ፈልገሽ ነው? ራስሽን መቻል ባለብሽ ሰዓት ቤተሰቤን እያለ የሚጨነቅ አባት ላይ ሸክም መሆን ልክ አይደለም ነው ያልኩት። አንቺ እያለሽ ነው የገዛ ልጄ ቤቷ ውስጥ መኖር የሌለባት? እባክሽ መሲ ልጅቷን ዝም በል አንተ። ልጄ ትምህርቷን ስለጨረሰች ከቤት ትውጣ። አንቺ ውዳቂ ምናምን ግን እዚህ ቤት ተቀምጠሽ የኔን ገንዘብ እየበዘበሽ ትኖሪያለሽ። እንደዛ ነው? እንደዛ አይደለም እማዬ። እማያት ብኛ አንቺ የልጅ ኪሳራ። እናትሽን ሂጂና እዛ መቃብር ፈልጊያት። እኔ እኮ አባዬ ያሳዝኑኝ ነው። አንቺ ሰይጣን! እኔ ለአባቴ አላስብም። ቁጭ በይ እናንተ። እኔ አላስጨንቃችሁ። እንደ ቤተሰብ መተሳሰብ ሲገባን ሁላችሁም የራሳችሁን ስሜት ብቻ ነው የምታደምጡት። ሰላም ትክክል ነች። አንቺ እኮ ትልቅ ልጅ ነሽ። ስራ በስሪ። ምንድነው ችግሩ እኮ? ምንድነው ችግሩ? እኔ ለአንተ ሁሌ ጥፋተኛ ነኝ። እሷ ግን ጥሩ ልጅ። እኔ ራሱ ወዳነኛ። በጣም ታሳዝናለሽ። አንቺን ግን ሰራልሻለሁ። ቤቲ ቤቲ ቤቲ፣ የእናንተን ቤት ለመከራየት የመጣው ልጅ ነኝ። ምን ነው ችግር አለ እንዴ? ብነግርህ ምን ይጠቅማል? መፍትሄ አሰጠን። ስለኔ ምን ታውቂያለሽ? ምናልባት ሊረዳሽ የሚችል ሰው ይሆናል ከፊት ለፊትሽ የቆመው። የምንኖርበትን ቤት ልትከራይ መተል ረዳሽ ነው ትለኛለህ? እኛም መርዳት ከፈለክ ቤቱን አትከራዩ። በጣም ነው የምንወደው እኮ። የተፈጠረውን ነገር ንገሪኝና ልርዳሽ። ስታለቅሽ ሳይሽ በጣም አሳዝነሽኝ ነው። ቤት የተፈጠረውን ሁሉ ለሳሚ ትነግረዋለች። ከዛ ሳሚ ያዝኑልን እንደሚረዳን ቃል ይገባላታል። ከዛ ሳሚ ከአባቴ ጋር ሆኖ ለፍርድ ቤት ይግባኝ ጠይቆ የራሱ ጠበቃ ቀጥሮ 5 ወር በኋላ አባቴ ንጹህ ነው ተብሎ ንብረቱ ተመለሰለት።
የዛን ቀን ቤታችን ድግስ ነበር የሚመስለው። ቤቱ ሁሉ በደስታ ሞቅ ብሎ ሁላችንም ልብ ውስጥ ሳሚ ነግሰው ነበር። አንተ ግን በጣም ትገርማለህ። ደግሞ ምን አደረኩ? ኧረ ተው፣ ይኸውልህ እኮ በአንተ ነው። ግን ምን አነሳሳ? አንቺ ነሽ። ተዋታሽ ኩርመኝ። አልፈልግም። ቁጭ አድርጊው። አንቺ ምን ያደናብርሻል? ያይሽ አትሄጂም እንዴ? ትያት እንጂ መሲ፣ አንዳንዴ እንኳን ለፊያት እንጂ። አትያትም እንዴ? ልጅ ያበላሸችው እንዳለች። ኧረ ተይ አንቺ ልጅ ተይ፣ በጉልበትሽ አምላክ። በያው ልጅና ሞል ባምጪ። ሳሚዬ፣ ቤቲ እንድትቀላቀሉን እንጂ ጨዋታውን እኮ ብቻችሁ ያደረጋችሁት። እሺ ማዬ፣ በቃ እኔ መታጠቢያ ቤት ድረሽ ልምጣ። እንደው ሳሚዬ፣ ያንተን ውለታ ግን በምንድን ነው ከፍለን የምንጨርሰው? አንተ እኮ ማለት ለዚህ ቤተሰብ የፈጣሪ ስጦታ እኮ ማለት ነው። ኧረ እንዴ እኔ ፍቅራችሁ ይበቃኛል እኮ። ደግሞ እኔስ ማን አለኝ? እድሜ ልኬን እኮ ብቻዬን ነው የኖርኩት። እንደውም እኔ ነኝ እናንተ ውለታ ያለብኝ። አሁን እንደ ቤተሰብ የሚያችሁ ሆናችሁ ስላገኘኋችሁ በጣም ደስ ብሎኛል። ቤተሰብማ ቤተሰብ ማለት እኮ ነው። እኔ በበኩሌ ከልጄ ቤትም ለይቼ አላየህም። እውነት ነው። እዚህ ቤተሰብ ውስጥ ትልቅ ቦታ ነው ያለ። እናንተን የመሰሉ ቤተሰቦች ስላገኘሁ ደስ ብሎኛል። ቤትዬን የመሰለችን ጓደኛ ስላገኘሁኝ እንደዛው። እሱን ነገር በጣም ማወቅ እፈልግ ነበር። ቆይ ግን እናንተ ልጆች አብራችሁ በጣም እያየኋችሁ ነው። ምንድን ነው ብለን እናስብ? ኧረ አባዬ ምን አይነት ጥያቄ ነው ደግሞ ይሄ? ከባድ ነገር ጠየቅኩኝ እንዴ? ኧረ በፍጹም እንዴ፣ ከባድ ነገር እኮ አልጠየቅም። ከቴ መልሽልኝ እንጂ። እሱ ይመልስ፣ እኔ አላውቅም። ያው እኔ ቤቲን በጣም ነው የምወዳት። ከእሷ ጋር ምንም ነገር ውስጥ ከመግባቴ በፊት ደግሞ የእናንተን ፍቃድና በረከት እፈልጋለሁ። ሳሚ በጣም ስርዓት ያለህ ልጅ ነህ። እንደው እግዚአብሔር ይባርክ። ያው እንግዲህ ልጃችን ፍቃደኛ ከሆነች እኛ ደስ ብሎ እናንተን የምንቀበልህ። ደግሞ ስሜትህን፣ ፍላጎትህን እንዲህ በግልጽ ስለተናገርክ ለአንተ ያለንም ክብር በጣም ነው የጨመረው። እንዴ ቤቲ መልሽለት እንጂ መልስሽን እየጠበቅን እኮ ነው። እኔም በጣም ነው የምወደው። ቤቲስ አንተን አግኝታ አሳርፋኛለች። መቼም አንተ እስካለ ድረስ ምንም አላስብም። አሁን ደግሞ የቀረችኝ ሰላም ነች። እሷም ትምህርቷን ጨርሳ የራሷን ኑሮ እስከምትጀምር ድረስ ጓጉቻለሁ። መቼም እዚህ ቤት ያለውን ነገር ቤቲ ነግራለች ብዬ አስባለሁ። ሰላምዬ ትንሽ ጫና ይበዛባታል። እኔም የሰራው ስህተት አንገት አስደፍቶኝ ለልጆቼ እንኳን እንዳልሆነ ሆኛለሁ። እኔ ምን ላግዝ ታዲያ? በሰላም ጉዳይ የሚያስፈልጋት ነገር ካለ እኔ ማድረግ እችላለሁ። አንተ አትጨነቅ። እኔማ የሚያስጨንቀኝ የትምህርቷ ጉዳይ ነው። በተለይ ሰሞኑን በቤታችን በተፈጠረው ነገር ምንም ላገዛት አልቻልኩኝም። ትራንስፖርት እንኳን ልሰጣት ባለመቻሌ እጅግ በጣም እያዘንኩኝ ነው። ምን አደረጋለሁ? በሚቀጥለው ዓመት ነው አይደል ትምህርቷን ጨርሰው? ቢያንስ ተመርቃ ስራ እስከምትይዝ ድረስ የትምህርት ቤት ክፍያዋንና እንዲሁም በወር ውስጥ ለሚያስፈልጓት ወጪዎች እኔ እሸፍናለሁኝ። እውነትህን ነው የኔ ልጅ? አዎ አቶ ከተማ። ዋው የኔ ልጅ እንደው ምን ላድርግ? ናስ ሰላምዬ ነይ እስቲ ነይ እስቲ ቀፊ። እንኳን ደስ ያለሽ። ከዚህ በኋላ ስለ ትምህርትሽ ምንም እንዳታስቢ እሺ? ትምህርት ቤት ክፍያሽን፣ ትምህርት ወጪሽን ሳሚ ይሸፍናለሁ ብሏል። ምንም ሀሳብ እንዳይገባሽ። ይሄ የተባረከ ነች። አዎ እንዴ በጣም አመሰግናለሁ። በጣም አመሰግናለሁ። ቁጭ ምንም አይደለም እኮ ይሄ ቀላል ነገር ነው። አረ በጣም ትልቅ ነገር ነው። ከዚህስ በላይ የሚደረግበት አረ እንደው አይደል?
እንዴ ቤትዬ ምን ሆነሽ ነው ፊትሽ? ይቺ ሰላም ነች። ደግሞ ምን አደረገች? እኔ አስተምርሻለሁ ሲላት ሄዳ ጥምጥም አትልበትም መሰለሽ? ኧረ እባክሽ ወደ ቤት እንግባና ትነግሪኛለሽ እስቲ። ሁላችንም በየቀኑ ስለሚደረግልን ነገር እያሰብን ሳሚን ጌታ አድርገን ሾም ነው። እሱ ግን ያሰበው ነገር እንዲሳካለት ነበረ በውለታ ያሰረ። ከዛ ምን ተፈጠረ? አንቺ ወይዬ ቤቴ ዛሬ በተፈጠረው ነገር ደስ ብሎሻል? አዎ ስላንቺ ደስ ብሎኛል። ከአባዬ ላይ የኔ ሸክም ስለወረደለትም ደስ ብሎኛል። አሁን ይሄ ምን ያስደስታል? ሌላ ሰው ላይ ሸክም ሆንሽ አልቀረም። ያንቺ ሸክም የሚቀለው ድፍት ብትይ ነበር። አረ ቤቲ ዝጊ። ከአባቴ አናት ላይ አልወርድ ማለት ሳይቀር የባሌ አናት ላይ ልትጠለጠይ ነው? ይኸውልሽ በዚህ ሰበብ አጠገቡ እንዳትደርሺ እሺ? እሺ። እኔ በሱ ጉዳይ እንደማላምንሽ ታውቂያለሽ። አጠገቡ ላይሽ አልፈልግም። እሺ ችግር የለውም። ምን ይታወቃል፣ አንዳንድ ነገሮች እኮ በዘር ይተላልፋሉ። የእናትሽ ቢጤ ይሄኔ እኮ አንቺም የሰው ባል ለመቀማት ታስቢ ይሆናል። አረ ቤቲ እኔ እንደዛ አላደርግም። ሰሚኛልሽ? አጠገቡ ላይሽ አልፈልግም። ሰምቻለሁ። ከሱ ጋር ያየሁሽ ቀን አለቀልሽ። እሺ መቼም አታየኝም፣ አታስቢ። ደግሞ የኔ ባል ያንቺ ውለታ የሚውልበት ምንም ምክንያት የለውም። ብዙ አትደሳሰች። ይሄ እርዳታ ብዙ ጊዜ አይቆይም። እሺ ይኸው እንደዚህ እያለ 1 አመት አለፈ። በወር ከምከፍለው በላይ ብር ጨምረው እየላከልኝ ከአባዬ ጋርም ስራ እየሰራ ከቤቲ ጋርም ፍቅሩን ቀጥሎ 1 አመት አለፈ። አንቺ ግን በጣም ቻይ ሰው ነሽ። ከመቻል ውጪ ምንም ምርጫ የለኝም። በስተት የተፈጠርኩ ስለሆንኩ አንገቴን ቀና ማድረግ አልችልም። ታይ እንደዛ አትበይ። ለሰው እንደዛ ሊመስል ይችላል። ፈጣሪ ግን ፈልጎ በምክንያት ነው ወደዚህ ምድር ያመጣሽ። እሱስ ልክ ነው። ፈጣሪ ምክንያት አለው ሁሉን ሲያደርግ። አዎ። እና ምን ተፈጠረ? ቤቲ በልጅነቷ በምታፈቅረው ልጅ ተከድታ በፍቅር አታምንም ነበር እና ይሄን አስተሳሰቧን አስቀየራት። በጣም ነው የምታፈቅረው። አንዳንዴ እንደውም ስለሱ እያሰበች ቁጭ ብላ ታልቅሳለች። ይሄን ያህል አይገርምሽም? ለሳሚ ነፍሴንም እሰጣለሁ ነው የምትለው። ውይ የኔ ቆንጆ አታልቅሽ በቃሽ። እንዴ ምን ላድርግ? ፍቅር እኮ ነው። አንዳንዴ ስለምታፈቅሩ ሶስት ታስቢም ባሽ አይመጣም። ውይ አይመጣም። እኔ እንደዚህ አይነት ፍቅር ይዞኛ አቅም እንዲይዘኝም አልፈልግም። ሳሚ ለኔ ብሎ የሆናቸው ነገሮች ሳስበው ከዚህም በላይ ያንሰዋል። አዎ ጥሩ ነው እኮ ግን እኔ ሰው ሲያለቅስ ይጨንቀኛል። በእናትሽ ቤቲ ግን ሙልቃቃናት ልበል? በጣም ለነገሩ ምን ታርግ፣ እናትና አባት አላት። ለዛውም በጣም የሚወዷት። አንቺም እኮ አባት አለሽ። በእኔ ምክንያት አንገቱን ደፍቶ ነው የሚኖረው። በአንቺ ምክንያት አይደለም። እንደዛ እያልሽ ራስሽን አትውቀሺ። ማንም ይሁን ምክንያቱ፣ በከራው ግን ለእኔ ነው የተረፈው። እሺ ቆይ ከዚህ ሁሉ በኋላ ምን ተፈጠረ? ከዛ ያቺ የተረገመች ቀን መጣች። ስለ ሳሚ ማወቅ የሌለብኝ ነገር አወቅኩ። ሳሚ እንዴት ነህ? ደህና ነኝ። እንዴት ነሽ? አሁን አክሬ ነበር። መጣል እንዴት ነህ? ሰላም ነው ማለት እንዴት ነህ? ደህና ነህ? እንዴት ነሽ? ሳሚ የሚበላ ነገር ልስራለህ። ማሚ ብዙ ምግብ አትስሪ፣ ይደክምሻል። የአንቺ ምግብ ስለሚጣፍጥ አንድ ምግብ በቂ ነው። ኧረ ለአንተ ምንስ ቢደረግ እንዴ? ምንስ ቢሆን ቢሰራ ባይሆን ያቺ ጎረምሳለች ታግዛኛለች። እሷ እንደሆነ መኝታ ቤት ከገባች ስልኳ ላይ ድፍት የምትለው አትወጣ። የስራ ፍቅር የላት። ቆይ ልሂድላት። ተጫው። እሺ ነው። አንቺ አቤት ማይ። እማዬ አትበይኝ። ስንት ጊዜ ነው የምነግርሽ? ቆይ ደንቆሮ ነሽ ወይንስ አውቀሽ ነው የማትሰሚኝ? ምን አረኩኝ? ምን አረኩ ትለኛለች እንዴ? ስንት ጊዜ ነው የጠራሁሽ? ቆይ ደግሞ ዛሬ ስራ እንዳለብን ረስተሽው ነው እስካሁን ሰዓት ድረስ የተጋደምሽው? እሺ ማዬ ይቅርታ። በጣም ትንሽ ለዛ የሚበሉት ነገር ስሪላቸው። ሰላም ሰላም። ወይ ቤቲ ውሃ አምጪልኝ። እሺ
አንዴ ስልክ ላውራ። እዚህ አታወራም ታዲያ? የስራ ስልክ ነው፣ አናግሬያቸው መለሳለሁ። ሄሎ ካሌብ፣ የቤቲ ነገር ምን ላይ ነው ግን? ምንም እባክህ፣ ስራው ስለተሳካላት ደስ ብሏታል። ብታያት ደስታ ላይ ናት። በጣም ጥሩ። ሁሉም ነገር በእቅዳችን መሰረት እየሄደ ነው ማለት ነው? አዎ። ሰውየውን እኮ ዛሬ ላናግረው ነው። በእናትህ ቀኑን ግማሽ እናድርግ። ተዋት እባክህ፣ ለትንሽ ጊዜ ታጣጥሙ። ጭራሽ ካለማግኘት አግኝቶ ማጣት ይከብዳል ብዬ ነው። ያንተ ግን በጣም ባሰ። እች ልጅ በጣም ነው መጠላት። አሁን እሱን ተው፣ ግዴታ የሆነ ነገር ካልሆነ እዚሁኛ ደውልኝ አላልኩም ነበር? እሺ ቤቲ፣ ህይወቴን ላበላሸሽበት ክፍያ መጀመርበት ሰዓት ቀርቦልሻል። ህይወትሽን መስቀልቅሎ ነው የማወጣው። ልጅነቴን አበላሽተሽ አንቺ በሰላም አትኖሪ። እኔ ሳሚ እያለሁ በሰላም የምትኖሪ እንዳይመስልሽ። እንዴ ሰላም። ውይ አስደነገጥኩት። ኧረ ችግር የለውም። ምን ነው ችግር አለ እንዴ? ፈዛሃል? ኧረ ምንም ችግር የለውም። ይልቅ ላግዝሽ። አይ አልፈልግም። ኧረ ችግር የለውም ላግዝሽ። አይ ቤቲ ትገለኛለች። ማለት ቤቲ ካንተ ጋር ካየችኝ ትገለኛለች። እንዴ ደግሞ እሱ ምን ማለት ነው? አይ ምንም። ሰላም አይዞሽ፣ ተረጋጊ እንጂ። ምን ሆነሽ ነው? እስኪ ንገሪኝ ልስማሽ። ሰላም ሰላም። አቤት። አቤት። ሄድሽ እኮ በሀሳብ። ሳሚ አንተ ጥሩ ሰው ነህ። እኔ ከአባቴ ውጭ እዚህ ቤት ማንም አስቦልኝ አያውቅም እና የምታሳየኝ መልካምነት ብርቅ ሆኖብኛል። ሰላም እዚህ ቤት ለአንቺ ህይወት ከባድ እንደሆነ አውቃለሁ። እውነት? አዎ። ወይኔ ሳሚ ስለተረዳኝ በጣም ነው የማመሰግነው። አንቺ ቤቲ ተረጋጊ እንጂ። አጠገቡ እንዳደርሽ አላልኩሽም? ጭራሽ ትጠቃቀፊያለሽ። ልቀቀኝ። ቤቲ ተረጋጊ። ልቀቀኝ። ቤቲ ተረጋጊ። አልተረጋጋም። ተረጋጊ እያልኩሽ እኮ ነው። ልቀቀኝ። እህቴ በጣም ይቅርታ። ዝም በይ። አውቀሽ እያጠፋሽ ይቅርታ አትጠይቂኝ እሺ? ልቀቀኝ። ስለማታውቃት ሆኖ ልቀቀኝ። ምንድን ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው? እማዬ እቺ ምናምንቴ እናቷ ቢጤ ከባሌ ጋር ስትጠቃቀፍ እኮ ነው ያየኋት። አባዬ እንደዛ አይደለም ልንገርህ። እና ምንድን ነው የምጠጣው? ውሃ አምጪልኝ ብዬሽ አይደል የሄድሽው? ምን ታደርጊያለሽ እዚህ? ብርጭቆ ማጥብበት ውሃ ስላልነበር ልቀዳ መጥቼ ነው። እና ኪችን ቧንቧ የለም? ዛሬ እኮ ሐሙስ ነው፣ ውሃ የለም ጠፍቷል። ምንድን ነው ሰበብ የምትደረድሪው? የእናትሽን ታሪክ ለመድገም ይሄ ሁሉ ምክንያት መደርደር አይጠበቅብሽም። ቤቲ በቃሽ። ምን እየሆንሽ ነው? ተረጋጊ እንጂ። እቺ እናቷ ቢጤ የምታደርገውን ነገር እያየሁ እንዴት ነው የምረጋጋው? ቤቲ ቢያንስ ለእሷ ባታስቢ። እንደዚህ አይነት ንግግሮችሽ አባቴን ይሰማዋል ብለሽ አታስቢ። ሳሚ እሷን ስለማታውቃት ነው። በቃሽ። እንደዚህ ስትሆኝ እኔንም እያስደበርሽ ነው። ቆይ እሷን ባታምኛት እኔን አታምኝም? ሳሚዬ ስለማታውቃት ነው። እቺ መሰሪ ነች። መሰሪ ብቻ። እናንተ ነው ወደ ውስጥ እንግባ። አዎ ልጆች እባካችሁ ኑ ወደ ውስጥ እንግባ። አንቺ ቆይ እንገናኛለን፣ ጠብቂ። ልጄ ደህና ነሽ? እሷም ቀስ ብሎ ስራ መስራት ታውቃለች እና ሁሌ እንደተደናበረች ነው። ደንባራ እንጂ መሲ ምንድን ነው የምትይኝ? አባዬ አሁን ተዋት እና መጥረጊያውን ይዘሽ ነው። ትንሽ ሂጂ እስቲ። ልጄ ደህና ነሽ ግን? አትሽ ለዛሬ ነው ነው ምንድን ነው የሚያደባብርሽ? ብርጭቆ ወጋሽ እንዴ ልጄ? እንዴ ሰላም፣ እግርሽ እየተማኩ ነው። ሰላም ሰላም
ቢያንስ እኔ እስከሚሄድ ድረስ ረፍት አድርጊ። ያው እኔ ከሄድኩ በኋላ ስራ ምናምን ብሎ ይቀሰቅሱሻል። አመሰግናለሁ። ምንም አይደል። ደግሞ ትገርሚያለሽ። የራሱ እንደማይቱ ራሱ የሚስት ሰው ያየሁት የመጀመሪያዋ ሰው አንቺ ነሽ። ቆይ ከዚህ በፊት ነስሮሽ ምናምን አያውቅም? ያውቃል፣ ግን አንዴ ወይ ሁለቴ ቢሆን ነው። እና ራስሽን አልሳተሽም? ስቻለሁ። ቆይ ማለት ደም ካየሽ ፌንት ታደርጊያለሽ ማለት ነው? ትንሽ ከሆነ ምንም አልሆነም። በዛ ያለ ደም ግን ሳይ እደነግጥና ራሴን ስታለሁ። ይገርማል። ሳሚ ሂድ በቃ፣ ከዚህ በላይ መቆየት የለብህም። ለምን? ቤት ያስለቀኝማ። አታስቢ፣ እኔ ምንም እንዳታደርግሽ ነግራታለሁ። እችለዋለሁ ብዬ ልተውክ እንጂ ቤት እንኳን አትሰማኝም። እንዴ ለምን ትችያለሽ? ከኔ ጋር ማውራት ያስደስሻል አይደል? ማለት ምን ማለት አለው? ከኔ ጋር ማውራት ደስ ይልሻል ወይ ማለት ነው? ሳሚ ለምንድን ነው እንደዚህ የምታወራኝ? ይቅርታ አስጨነቅኩሽ አይደል? እኔ በጣም የምወደውን ሰው ስለምታስታውሽኝ ነው። ማንን? ማንን ብልሽ ማንን ታውቂያለሽ? ብቻ ሳይሽ፣ አነጋገርሽ፣ ሁኔታሽ ብቻ ተይው። ለምን ንገረኝ፣ ማንን ነው የማስታውስክ? ተይው ሰላም። ምን ሆነ? አመጣም እንዴ? ልጅቷን ትረፍበት። እሺ ሰላም፣ እረፍት አድርጊ በቃች። እና ሰርጋችሁን መቼ ልታደርጉ አሰባችሁ? እኔ የሚቀጥለው አመት እያልኩ ነው። ሳሚዬ ግን የሚቀጥለው አመት አራቀ እኮ። እማዬ ንገሪልኝ። አባዬ ቶሎ እንጋባ ስለው እስካሁን ሊሰማኝ አልቻለም። እኔ እኮ ሞቅ ያለ ቤት የለመደች ልጅ ጭር ያለ ቤት ይጃት ከምገባ ትንሽ ቤቱን ላስለምደው ብዬ ነው። እኔ ካንተ ጋር እስከኖርኩ ድረስ ጎጆ ቤቱን ቢሆን ግድ አይሰጠኝም። ይኸውልህ ከቴ፣ ስራ ቦታ ብዙ የጀመርኳቸው ስራዎች አሉ። እነሱን ስራዎች ደግሞ እኔ ካልሆንኩኝ ሌላ ሰው ሊሰራልኝ አይችልም። አሁን በዚህ ሁኔታ ሰርግ ካሰብን ጫጉላ፣ መልስ ምናምን የሚባሉ ነገሮች ስላሉ ስሬን ያስተጓጉሉብኛል። ለዛ ብዬ ነው። እናማ ሁሉንም ነገር ቦታ ቦታ እስከማስይዘው ቢያንስ ይሄን አመት ታገሽ። ቢያንስ ኧረ ከቴ አንድ ነገር ብሏል። እንዴ ቤት እየተረጅኝ እንጂ። ቆይ አሁንስ ቢሆን ምን አጎደልኩብሽ? እንዴ እኔም ማግባት፣ ልጅ መውለድ። ልጅ መውለድ? ኧረ መጀመሪያ እስኪ ልጅነታችንን እንጨርስ። አንተ ትልቅ ሰው አይደለ እንዴ? ምንድነው የሚያስቃችሁ? የኔ ልጅ ሁሉም ነገር እኮ በጊዜው ነው የሚሆነው። እማዬ አንቺም እንደዚህ ያልሽ? እናንተ ሰዎች ልጅ አፈልጉም እንዴ? አዎ እውነቷን ነው። ከሚቀጥለው አመት ማለፍ የለበትም። በጊዜ ሰብሰብ ብትሉ ነው ጥሩ። አመሰግናለሁ አባዬ። ከቴ እኔም እኮ ስለዚህ ጉዳይ በጣም ነው የማስበው፣ ግን ያው እሷ ትንሽ ስለምትቸኩል ለዛ ነው ማትረዳኝ። አውቃለሁ አባዬ። እግዚአብሔር ይባርክ የኔ ልጅ። መቼም ስለሷ ያለውን ሀሳብ አንስተልኛል። አሁን እንግዲህ የምታስጨንቀኝ ያው ሰላም ነች። እሷም እንዳንተ የተባረከ ሰው ይሰጣታል ብዬ ተስፋ አድርጋለሁ። አቶ ከተማ አሁን የዚች ልጅ ስም ማንሳት ለምን አስፈለገ? የኔ ልጅ ተነሳሽ? ደህና ነሽ? ነይ እስቲ ነይ፣ እዚህ ጋር ቁጭ በይ። አይዞሽ። ምን ትሆናለች? ሶስት ሰዓት ሞተ ጋር ማለት የተነሳችው። እንደውም ጥሩ ሰዓት ነው የተነሳሽው። ምሳ የበላንበት ቡና የጠጣንበት ቃል ግቢና እሱን አጣጥቢ። እሺ ደግሞ ከምሳ የተረፈ ምግብ አለ፣ እሱም ቢል። እሺ እኔ አዲስ ልካዎች ይሉት አሁን ምን ነገር ግን መስማት አለብህ። የደወልኩት ደግሞ ለዛ ነው። ይኸውልህ ሰውየው ቤቲ በጣም ፈልጋታለሁ፣ እንደሱ አይነት ሰው በጣም ነው የሚያስፈልገኝ እያለ ነው። ብሩን አልፈልግም እና ደግሞ ስምምነቱን ደግሞ አፍርሻለሁ ብሎኛል። ምን ማለት ነው ስምምነት ማፍረስ? ከኔ ከሳሚ ጋር የተዋዋለውን ውል እንዲህ በቀላሉ ማፍረስ የሚችል ይመስሏል? እሷ እኮ ለስራው በጣም ጓጉታ ነበር እና እሱ ስለፈለገ ሁሉም ነገር የሚሆን ይመስሏል ወይ? በቃ ለምን አንተውም? እሷ እኮ ስራውን ብትሰራኛ ምን የምንጎዳው ነገር አይኖርም። ምን ማለት ነው እንተው ማለት? ይኸውልህ ከዛ ስራ እንዲያባራ ትፈልጋለሁ። ወደደም ጠላም ደግሞ በእኛ ሀሳብ መስማማት አለበት። ስለማን ነው የሚያወራው? ደግሞ ለምንድን ነው የሚበሳጨው?
ሳሚ እንደዚህ መናደድ ይችላል እንዴ? ይኸውልህ ሳሚ፣ ከዛ ሰውዬ ጋር ግን ቢቀርብን ይሻላል እንዴ። በኋላ ስምነታችንን ለቤት ቢነግራትስ? እሱን ያደረገ ቀን ህይወቱን ምስቅልቅሉን ነው ማውጣለት። ማንም ሰው ማንም በመንገዴ ቢገባ አጠፋዋለሁ። እንዴ ሳሚ ስለምንድን ነው የሚያወራው? ይኸውልህ ሰውዬው በጣም ብዙ ሰዎች አሉት። ሰው ቀጥሮ ደግሞ ጉድ ሊያደርገን ይችላል። እሱ የትም አያገኘኝም። እኔ እኮ ማንንም አላምንም። ዝም ብዬ ላገኘው ሰው ማንነቴን አላጋልጥም። አረ ምንድን ነው የምሰማው? ሳሚ ደግሞ ከመቼ ወዲህ ነው ሰው የማያምን ተጠራጣሪ የሆነው? እኔ እኮ የእኔ በምለው ሰው የተጎዳው ሰው ነኝ። ቤቲ ያደረገችኝን ነገር እያወቁ ድጋሚ እንደዛ አይነት ስህተት ውስጥ የምገባ ይመስላል? ቤቲ ደግሞ ምን አረገችው? ያሰብኩትን እስከማገኝ ድረስ የቤቲ እምነት ያስፈልገኛል። ከዛ በኋላ ልጅነቴን የነጠቀችኝን ህይወቴን ያበላሸችብኝን ቤቴን እበቀላታለሁ። ምን? ቤቴን አጠፋታለሁ? ልጅነቴን የነጠቀችኝን ህይወቴን ያበላሸችውን? አያያይ ስለኔ ቤት አይደለም እያወራ ያለው። እሷ ሲጀመር በልጅነቷ ይታቀዋለች። በቃሽ ተረጋጋው። ምንድነው የምረጋጋው? እኔ ቤቲን ስበቀላት ከተማንና እናቷን ገድዬ ብቻዋን ሳስቀራት ራቁቷን አውጥቼ ጎዳና ላይ ሳስቀራት ያኔ ነው የምረጋጋው። ያኔ ነው በቀሌ ጋፕ የሚልልኝ። ሄሎ ካሊብ፣ ሰላም ያወራነውን ነገር ሰምታናለች መሰለኝ። ለዚህ እኮ ነው እዚህ ቤቱኛ ደውልኝ የምልህ። ለማንኛውም አሁን ሂጄ ምን ያክል እንደሰማችን ማወቅ አለብኝ። ቻው በቃ። ምንድን ነው የሰማሁት? ምንድን ነው የሚያወራው ሳሚ? ቤቲን በልጅነት በቃታ? እኔ እኮ የእኔ በምለው ሰው የተጎዳው ሰው ነኝ። ቤቲ ያደረገችኝን ነገር እያወቁ ድጋሚ እንደዛ አይነት ስህተት ውስጥ የምገባ ይመስላል? እሺ ቆይ ምን አድርጋ ነው የከዳችሁ? ስለምን በቀል ነው የሚያወራው? ይሄኔ ጉዴ! አባዬና እማዬን ነው ገላቸዋለሁ ያለው? እኔ ቤቲን ስበቀላት ከተማንና እናቷን ገድዬ ብቻዋን ሳስቀራት ራቁቷን አውጥቼ ጎዳና ላይ ሳስቀራት ያኔ ነው የምረጋጋው። ያኔ ነው በቀሌ ጋፕ የሚልልኝ። እኔ ይሄንን አላምንም። ቆይ ምንድነው ማድረግ ያለብኝ? እሱን ያደረገ ቀን ህይወቱን ምስቅልቅሉን ነው ማውጣለት። ማንም ሰው ማንም በመንገዴ ቢገባ አጠፋዋለሁ። ወይኔ ጉዴ! ሰምቶኝ ቢሆንስ? ስሮጥ አይቶኝ ቢሆንስ? ያወራሁትን ሰምታኛለች ብሎ የሆነ ነገር ቢያደርገኝስ? ማነው? እኔ ነኝ። የኔ ልጅ ምን ነው ልጅ? ምን ነው በር ቆልፈሽ ተቀመጥሽ? ምን ሆነሽ ነው? አይ ልብሴ ላይ ውሃ ተደፍቶብኝ ልቀይር ገብቼ ነው። ድንገት ሰው ከመጣ ብዬ ነው የቆለፍኩት። ዕቃ አጥበሽ አልጨረስሽም እንዴ? ቆየሽ እኮ። አይ አልጨረስኩም። ምን ሆነሽ ነው ሰላምዬ? ደህና አትመስይኝም። አባዬ ምን መሰለህ? ምንድን ነው እሱ? እንትን እግሬን አሞኝልህ። እንትን ሰላም ተረጋጊና ንገሪኝ እንጂ ምንድን ነው የሆንሽው? እንትን ምንድን ነው አስሬ እንትን የምትይኝ? ተረጋጊና ንገሪኝ እንጂ ምንድን ነው የሆንሽው? ምን ነው ከቴ ሰላም አይደላችሁም እንዴ? ምን ነው ሰላም፣ የተፈጠረ ነገር አለ? አይ እግሬን ስላመመኝ ውሃ መሸከም አልችልምና አባዬ አብረን እንሂድ እናምጣ። በቃ እኔ አግዝሻለሁ። አይ አባት ያለ ሳሚ፣ አንተ እስቲ ውስጥ ሁንላቸው እንዳይረበሹ። እሺ ከቴ ነይ እንሂድ፣ እኔ አግዝሻለሁ። ነይ እንሂድ። እኔ ማንኝ? ሰላም ነ ያው ካንቺ ሌላ ማንም አይሆንም ብዬ እኮ ነው። እናውቀ ነው ሰላም የምትለኝ?
አንቺ ብቻ ነሽ እንዴ ታዲያ መቀለድ የምትችይው? አሁን ሰላም ማለት ቀልድ መሆኑ ነው? ደህና ነህ ግን? ምን ሆንኩ? አይ የተናደድክ ትመስላለህ። ምን እባክሽ፣ አሁን እኮ በስልክ ስራ ቦታ አበሳጭተውኝ ነው። አይዞህ በቃ አሁን ከኔ ጋር አይደል? እሱን እያሰብክ ፈታ በል። እሺ እንግባ በቃ። ይህን ጉዳይ መፍትሄ ላገኝለት ይገባል። ወይኔ ምን አባቴ ላድርግሽ አሁን? እኔ በጭንቀት መፈንዳቴ ነው። ምን ላድርግ? ይህን ጉዳይ ብቻዬን የምችለው አይነት አይደለም። ሌላው ቢቀር አባዬ ያምነኛል። ለሱ መናገር አለብኝ። አባዬ ወይ እኔ ልጅ ነይ ቁጭ በይ። ነይ እስኪ ቁጭ በይ። ምንድን ነው? ምን ሆነሽ ነው? ችግር አለ እንዴ? ደህና ነኝ። ምን ሆነሽ ነው የምትንተባተቢው? እስቲ ነይ ቁስልሽን ልፍታልሽ፣ በዛውም ንፋስ ይንካው። አይዞሽ አይዞሽ፣ እሺ ምንም አልሆንሽም እኮ አይዞሽ። አባዬ ወይዬ ልጄ። አባዬ ወይዬ እኔ ቆንጆ። የማትጠብቀው ሰው ማመን የሚያቅትህን ነገር ቢያደርግ ምን ታደርጋለህ? ማን ያደረገው? አንቺ ነሽ? ምን አድርገሽ? ኧረ እኔ ምንም አላረኩም። እና ለምን ጠየቅሽ? ያው እንዲሁ ለማወቅ ነው። ግን ታምነኛለህ አይደል? ዛሬ ደግሞ ምን አይነት ጥያቄ ነው የምጠይቀኝ? እንዴት አላምንሽም የኔ ቆንጆ? ለምንድን ነው ደግሞ ማላምንሽ? ትምህርት ምናምን እያስጨነቀሽ ነው እንዴ? ሳሚ ብር አይሰጥሽም እንዴ? ኧረ ይሰጠኛል አባዬ። እኔ ትምህርት አላስጨነቀኝም። ዋናው ትምህርትሽ ነው። እንደው ሳሚን አሁን እንዴት አድርጌ በባርከው ይወጣልኝ ይሆን? ሳሚን ለምንድን ነው የምትባርከው? አሁን የጠፍቶሽ ነው? ሳሚ ማለት እኮ ባለውለታዬ፣ እግዚአብሔር ጭንቀቴን አይቶ ሊያሳርፈኝ የሰጠኝ ሰው እኮ ነው። አባዬ አንዳንዴ ግን እኮ ሰው ምንም ያህል መልካም ቢሆን መጥፎ ነገር ሊኖረው ይችላል። አይ ወይ ጉድ! እስቲ ንገሪኝ፣ እንዴት አይነት መጥፎ ነገር? ለምሳሌ ሰው እኮ ከአንተ የሆነ ነገር ፈልጎ መልካም ነገር ሊያደርግልህ ይችላል። እዚህ ቤት ውስጥ የሚደርስብሽን በደል እንኳን ይሁን ለበጎ ነው የምትይ ልጅ ምን ስትይ ነው እሱ እንደዚህ ያሰብሽው? እንደው ሰላምዬ፣ እኔ የምሰጠው ነገር ኖሮኝ ሳሚ የሆነ ነገር ከኔ በፈለገ። አባዬ አንቺ እኮ ልጅ ስለሆንሽ ነው ይሄ የማይገባሽ። ሳሚ እኮ ከማጥ ነው ያወጣኝ። እኔ እኮ ለሳሚ ነፍሴንም ቢሆን ሰጣለሁ። እሱ እኮ ብዙ ነገር ነው ያደረገልኝ። አሁን እኮ ሁሉም ነገር ተስተካክሏል። በገቢም ቢሆን አንተ ነው የምትበልጠው። ከዚህ በኋላ የሱ እርዳታ ምንም አያደርግልንም። በይ ይሄንን ስትይ ማንም እንዳይሰማሽ። እዚህ ቤት እኮ ከኔ ቀጥሎ የሚያወራሽ የሚንከባከብሽ እኮ እሱ እኮ ነው። ሰላምዬ፣ አንቺን እኮ ሲያወራሽ ሲንከባከብሽ ሳይ እንዴት ደስ እንደሚለኝ። አባዬ ለምንድን ነው እንዲህ የምታወራው? አንቺ እኮ ተበድለሽ ነው እየኖርሽ ያለሽው። እኔ ግን የሁሉ ነገር እያየሁኝ ምንም ማድረግ አልቻልኩኝም። ታስሬያለሁኝ። አባዬ እባክህ እንዳታለቅስ። ታሳዝኝኛለሽ። በእኔ ስህተት እንዲህ መከራሽን እየበላሽ እኔ ምንም ላደርግልሽ ስላልቻልኩኝ በጣም ነው የምታሳዝኝ። አባዬ ይሄም ቀን ያልፋል። የቤቲም የማየም ልብ ይቀየራል። ቃል ገባልሃል። ሰላምዬ፣ እኔ የምፈራው የእነሱ ልብ ከመቀየሩ በፊት የአንቺ ልብ ቀድሞ እንዳይቀየር ነው። በፍጹም እኔ በፍጹም መቼም ክፉ ሰው አልሆንም። ጎበዝ፣ እኔ አንቺን አምንሻለሁ። እነሱን የሚጎዳ ነገር እንደማታደርጊ ያውቃለሁ። መቼም ቢሆን እኔ አንተን የሚያስከፋ ምንም ነገር አላደርግም። ቃል ትገቢልኛለሽ ሰላምዬ? ቃል እገባልሃለሁ። መቼም ቢሆን አንተን የሚያስከፋ ከአንተ ፍቃድ ውጭ የሆነ ነገር አላደርግም። እሺ ሰላሜ፣ አምንሻለሁ። አባዬ ሰላሜ ስትለኝ እኮ በጣም ነው ደስ የሚለኝ። ሰላሜ ስለሆንሽ እኮ ነው። ልክ እንደ ስምሽ ሰላም ትሰጪኛለሽ። ምንም ክፋት የለብሽም። ንጹህ ልብ ነው ያለሽ። አባዬ እወድሃለሁ በጣም። አባዬ ወይዬ እኔ ልጅ እወድሃለሁ በጣም። እኔም እወድሻለሁ። እሺ በቃ ግቢና ተኝ። እሺ እኔም መሲ ጋር ቆየሁባት። ልግባና ልተኛ። ቻው። በቃ ደህና ደሪልኝ። ሰላም ደሪ።
ምንም መከራ የማያበቃለች። ሻው ምንድነው የሚሻለኝ? ምን አለበት ሳሚን እኔ ከምሰማው ቤቲ ሰምቶ ቢሆን። ነግረው የሚያምነኝ አባዬ ነበር፣ ግን እሱም በሳሚ ጉዳይ ነፍሴን እሰጣለሁ ይላል። ሻው ምንድነው የሚሻለኝ? ምን ውስጥ ነው የገባሁት? ሄሎ ሪና። ወይ ሰላምዬ፣ ደህና ነሽ? ምን ሆነሽ ነው በዚህ ሰዓት የደወልሽው? ጨንቆኛል። እንዴ ምንድነው የጨነቀሽ? ቤት ሰላም አይደላችሁም እንዴ? ነው አሞሽ ነው? አሁን በስልክ ማውራት አልችልም። ነገ ላገኝሽና ሁሉንም እነግርሻለሁ። አሁን ንገሪኝ እንጂ ምን ሆነሽ ነው የጨነቀሽ? ምንም አይደለም፣ በቃ ነገ ላገኝሽና ሁሉንም እናወራለን። በቃ ሄሎ ሰላም። ማዬ ገና መግባቴ ነው። አዎ እሱን ያደረሰኝ ራሱ ነው። እኔ ጋር ደሪ ብሎኝ አዋ ልንጋባ አይደል? የኔ ቆንጆ እኔ ልደውልልሽ ደግሞ እንዳትቆይሽ። አንቺ ማትረቢ ምን አረኩኝ? ምን እንዳረግሽ አታውቂም? ምንድን ነበር ያልኩሽ? እንዴ ምን አረኩኝ ደግሞ? አንቺ የባለ አጠገብ እንዳደረሽ አላልኩሽ? ምን ልታረጊ ነው? ደረት ላይ ተለጠፍሽ? ተናገሪ ይሻለው። ምንድነው? አባዬማ ያ ትናንትና ደረት ላይ ተለጥፈ የነበረበት ምክንያት ትናገር። ንገራታ፣ ንገረኝ እያለችሽ እኮ ነው። ይኸውልህ አባዬ፣ ልጅ የምትሰማ ከሆነ ንገራት። እኔ ሳሚ አጠገብ እንድደርስ አልፈልግም። እሺ እኔ ልጅ በደንብ እነግራታለሁ። ይሻላታል። አንተን የወሰደችብኝ ይበቃኛል። ይኸውልሽ ሲጀመር አንቺ ድሮም የሰው መንጠቅ ልማድሽ ነው። እኔ እኮ ከማልወደውና ከማላምነው ሰው ጋር 15 ዓመት ሙሉ የምኖረው በአንተ ምክንያት ነው። በተነሻው ምግብ ስሪ። ሰላምዬ አይዞሽ እሺ። አባዬ እኔ ምን አድርጌ ነው ግን? እኔ እንደዚህ መጠላት የሚገባኝ ሰው ነበርኩ? የኔ ቆንጆ እንደዚህ አትበይ፣ እደክምብሻለሁ። አንቺ ጠንከር በይ እባክሽን፣ አብረን ጠንከር እንበል። አባዬ ከበደኝ እኮ። የኔ ልጅ ትምህርትሽን ብቻ እስክጨርሽ ድረስ ታገሽ እሺ። ከዛ ከዚህም ህይወት ትወጫለሽ፣ የራስሽንም ህይወት ትኖሪያለሽ፣ ትገላገያለሽ። አይዞሽ እሺ። በቃ ጎበዝ ልጅ። አሁን ተነሽና ቁርስ አቅርቢልን እሺ። እሺ ነይ። ሰላምዬ አንቺ ሳትበይም እንዴ? አራበኝም፣ ሲርበኝ እበላለሁ። እንደተበደለ ሰው ማስመሰልሽ ልማድሽ ነው። አትቢያ። ለእኔ ስትይ እድሜ ልክሽ ለምን አጾሜ? ተይ እንጂ አንቺ ምንድን ነው የምትይው? አባዬ አንዴ እንኳን በእኔ በኩል ሁን። እኔ እኮ ነኝ የተበደልኩት፣ እሱ አይደለችም። እንደው ምንም አልበላም። ለምን እኔ ልጅ እንዴ ለማብለሽ ነው የማትበይው? ብይ እንጂ። እኔ ምን አውቃለሁ? ይሄን ተናገረችኝ ብለ መርዝ አርጋበት ቢሆንስ? ኧረ ቤቲ እኔ እኔ ያህል ክፉ ነኝ? አዎ ክፉ ነሽ። በፍጹም እኔ እንደዛ አላደርግም። እና ለምንድን ነው አልበላም ያልሽው? እንዴ ቤት የምርሽን ነው? ምንድን ነው ጥያቄ የምታበዥብኝ? ራስሽ እንደ ጻድቅ ነው የምታየው? ይሄው ካላመንሽ መቼም መርዝ ቢኖረው እኔ አልጎርሰውም አይደል? አያታለ ከተማ ልጅህን ለገበታ እንኳን ክብር የላትም እቺ ስድ። ለነገሩ እሷ የለከፈችው ነው ማን ይበላል? ተውት፣ እኔ እበላለሁ። እንትገርሙ ናቸው። አንተ ብላ ቤትዬ፣ እኔ ቆንጆ ምግብ አዘጋጅቼ አመጣልሻለሁ። እኔ ቤቲን ስበቀላት ከተማንና እናቷን ገድዬ ብቻዋን ሳስቀራት ራቁቷን አውጥቼ ጎዳና ላይ ሳስቀራት ያኔ ነው የምረጋጋው። ያኔ ነው በቀሌ ጋፕ የሚልልኝ። ምን አስቦ ነው ግን?
ወይኔ አምላኬ፣ መቼ ነው እንደዚህ ሊያደርግ ያሰበው? ቆይ ያንን ሁሉ ውለታ የዋለልን የእኛን እምነት ለማግኘት ነው? ይሄ ሁሉ ነገር እኛ መሀል ገብቶ ውስጣችን ያለውን ነገር ለማጥናት ነው? ለምንድን ነው አባዬን የሚገልብኝ? እኔ ካለሱ ማን አለኝ? ወይኔ ጉዴ! ለአባዬ ብነግረው ደግሞ አያምነኝም። ሰላምዬ፣ ለምን ቁርስ አትበይም? ምግብ ምን ያደርግልኛል? እኔ ራበኝ ሰው ነው። እኔ ያለሁልሽ አይደለ እንዴ እኔ ቆንጆ? እኔ ራበኝ የሚያምነኝ ሰው ነው። ሰላምዬ፣ እኔ ምንድን ነው ያላመንኩሽ? እኔ እኮ አለሁልሽ። ለምንድን ነው እንደዚህ የምትሆኚው? አባዬ አይገባም። እኔማ በፍጹም አይገባህም። የምናገረው ብዙ እውነት እያለኝ ማንም የሚያምነኝ ስለሌለ ነው ዝም የምለው። ሰላምዬ፣ እኔ ምንድን ነው ያላመንኩሽ? ምንድን ነው እሱ? እስቲ ለእኔ ንገሪኝ። አባ አልችልም። ትጠላኛለህ፣ አታምነኝ። ሰላምዬ፣ ለምንድን ነው ማላምንሽ? ያጠፋሽው ጥፋት አለ እንዴ? እኔ ምንም አላጠፋውም። ሲፈጥረኝ ሁሉም ይግፋሽ፣ ድምፅሽ አይሰማ ብሎ ነው የፈጠረኝ። እኔ እሰማሻለሁ። አባዬ ተወኝ በቃ። ይህን ነገር እኔ ራሴ ያስተካክለዋለሁ። እሺ የኔ ልጅ፣ እባክሽ ከቤት ጋር የሚያጋጭሽን ነገር አታድርጊ። ከእሷ ጋር ሰላም ከሆናችሁ እዚህ ቤት ምንም ሁሉ ነገር ሰላም ሆኖ ነው የምታገኘው። አውቃለሁ እኮ አባዬ። እና ታዲያ ለምንድን ነው ቤቴን የምታናድጃት? እሷ እኮ ደስ ያላት ቀን አንቺን እኮ በሰላም ነው የምታወራሽ አይደል እንዴ? አዎ። እና እሷ የምትልሽን ለምን አትሰሚም? እኔ መች ነው ቤቲ የምትለኝን ያልሰማሁት? የኔ ቆንጆ፣ አሁን ትናንትና ከሳሚ ጋር መተቃቀፍሽ ትክክል ነው አይደለም? በጣም ስህተት ነው። እሱ እኔም በጣም ቆጭቶኛል። እዚህ ቤት መኖርሽ ለአንቺ በጣም እንደሚከብድሽ አውቃለሁ ሲል የተረዳ ይመስሎኝ ነው ያቀፍኩት። እሱ ግን መቼም አይደገመኝም አታስብ። የሆነን ሰው ታስታውሽኛለሽ ሲለኝ ማመኔ ነው ጥፋቴ። የሆነ ሰው ማንን? አላውቅለትም። ይህን እያዋሸ ነው። ምንድን ነው የምታወሪው ሰላምዬ? አይ ምንም። ሰላም፣ ወዴት ሄድሽ? ስለምንድን ነው እሱ የምታወሪው? አባዬ በቃ አሁን ብቻዬን መሆን አለብኝ እኮ። ታዲያ ያወራነውን እንጨርሳ። ምንድን ነው አባ? ይኸውልሽ ከቤቴ ጋር ደህና መሆን አለብሽ። እሺ። ስለዚህ አሁን ሄደሽ ይቅርታ ትጠይቂያታለሽ። እሺ አባዬ፣ የኔ ይቅርታ ማስመሰል ነው እኮ የሚመስላት። አውቀሽ እያደረግሽ ይቅርታ ትጠይቂ ነው የምትለኝ። አንቺ ታዲያ አውቀሽ እያጠፋሽ ይቅርታ ትጠይቂያታ? አንተም እንደዛ ነው እንደሚመስልህ? አይደለም። እናንተን ለማስታረቅ እኔም እኮ ግራ ገባኝ እኮ፣ ጭንቀት ውስጥ ገባኝ እኮ ሰላምዬ። አባዬ አንተ አትጨናነቅ፣ እኔ ይቅርታ ጠይቃታለሁ። ጎበዝ ልጅ። ምን ፈለግሽ? ምንም። ይቅርታ። አንቺ ግን አውቀሽ ጥፋት እያጠፋሽ ይቅርታ መጠየቅ አይሰለችሽም እኮ? ይቅርታ አድርጊልኝ በቃ። እሺ ዞር በይልኝ። የምርሽ ነው? ይቅርታ አድርግሽልኝ? ኦ ሴትዮ፣ አንድ እሺ ካልኩሽ አይበቃሽም? ይቅርታ ነው አይፈልግሽም? ይቅርታ አድርጊልሻለሁ። አሁን ዞር በይ ከፊት ለፊቴ። ሰላምዬ፣ ምነው ብቻሽን? ምንም፣ ንፋስ መቀበል ፈልጌ ነው። አንቺ ልጅ ይሄን ብቸኝነት ተይ አላልኩሽም? የት ልትሄድ ነው? ወደ ድርጅቱ ሄዳለሁ። እዛ ሳሚን አግኝቼ ነው መጣው። ምን ነው? ምንም ማለቴ፣ ከሳሚ ጋር ምን ትሰራለህ? ከሳሚ ጋር ምንም አልሰራው አለ። ሰላምዬ፣ ከትላንት ጀምሮ ግን ምንም ደህንነት እያየሁብሽ አይደለም። ኧረ አባዬ ደህና ነኝ። ሳሚን ለማግኘት ከሆነ እሱ እዚህ አይመጣም? ለምን ውጪ ትገናኛላችሁ? ወይ ጉድ! ለእናትሽ ንገሪያት፣ ምሳ አልመጣም። ወይኔ አባቴ፣ አምላኬ እባክህ አባቴን ጠብቅልኝ። አባቴ ምንም እንዳያደርገው። ቆይ ምን ቀን ነው ሳሚ የሚባል ልጅ ህይወታችን ውስጥ የገባው? ወይኔ አባቴ፣ እኔ እኮ አባቴ ከሞተ ማንም ሰው የለኝም። ሄሎ ሪና፣ ስንት ሰዓት ነው የምትደርሺው? ቶሎ ላገኝሽ እፈልጋለሁ። አንተ ሌባ! ማነው ሰው በር ላይ ብር የምትሰራው? አንቺ ራስሽ ማንሽ? ኤክስኪውዝ ሚ፣ እስኪ ድገመው። አንቺ ራስሽ ማንሽ? ጭራሽ በሬ ላይ ቆመህ ትደነፋለህ? የሰላም ነሽ እንዴ? በጣም ይቅርታ፣ ሰላም ፈልጊያት ነበር። ጠሪልኛለሽ?
እስካሁን እዚህ ጋር የቆምኩት መንገዴን ዘግተህብኝ እንጂ ካንተ ጋር ቆሞ የማውራት ፍላጎት ኖሮኝ አይደለም። እሺ እቺ ምላሳም ጓደኛህን ብመክራት ይሻላል። እሺ ሰላም ምላሳም ተባለች። ይኸውልህ ደግሞ ከኔ ጋር አጉል ድፍረቷን ካላቆመች ይሄ ረጅም ምላሳን ቁርጬ ተብታባ ነው። እሺ ማረጋት ማ አንቺ ነሽ ምላሳም ቁርጩ? ያንቺ ምላስ አልተቆረጠም። ምን አልክ አንተ? ሰምተሻል? የሰላም ረጅም ከተባለ ያንቺ ምን ሊባል? ያንቺ እኮ አፍሽ ተዘግቶ ራሱ ምላስ ይታያል። ምንድን ነው ያልከው? ለነገሮች ሰላም እንቻለን የምታስደፍረን? ምን ተፈጥሮ ነው? ኤፊ ምን ታደርጋለህ እዚህ ጋር? ኤፊ ዞር በይልኝ አንቺ ወደዛ። የሷ ቢጤ ሾካካ። እቺ ልጅማ ያማታል። ምን አርጋት ነው? አረ ምንም አላረኳትም። እና ምን ሆነ የምትሰደበው? ለነገሩ ሳውል እንዲህ ናት እኮ። እህትሽ አይደለች? በደምብ ታውቂያታለሽ። አረ እህቴ አይደለችም። ኤደን እኮ ናት የእህቴ ጓደኛ። ጭራሽ በሰው ቤት ነው እንደዚህ የምትሆነው? እህትሽ ግን ከዚሽ ጋር ተስማምታ ጓደኛ ከሆነች ጨርሰዋ። ሲጀመር አንተ እንዴት እዚህ መጣ? እንዲሁ በዚሁ ሰልፍ እኮ ሰላም ነበርሽ። ኤፍሬም ማይመስል ነገር አታውራ። ትላንት ሪና ጋር ደውለሽ ችግር ውስጥ ነኝ ስትይ ያሰምቻለሁ። ማታ ደግሞ መሽቶ ስለነበረ መምጣት አልቻልኩም። እናስ ደውልልኝም ነበር። ላይሽም ስለፈለኩ ነው የመጣሁት። በዛ ሰዓት ከሪና ጋር ምን ታረጋለህ? መቼ? ትላንት ነው። ሰላም ለምን እንደምደብቅኝ ንገሪኝ እንጂ። ችግር ውስጥ ነኝ ስትያት ስለደነገጥኩ ነው እዚህ ድረስ የመጣሁት። ላንተ መንገር ያለብኝ ነገር ቢሆን ኖሮ እኮ ላንተ ደውልልህ ነበር። ሰላም ግን ምን አድርጌሽ ነው? አረ ምንም አላረከኝም። በእናትህ እንዲህ አትበል። ሰላም እኔ እኮ ስለማስብልሽ ነው እንደዚህ። አውቃለሁ እንደምታስብልኝ። እና ለምን እንደምትገፊኝ? እየገፋሁህ አይደለም ግን ኤፊ፣ እኔ እዚህ ጋር ቆሜ ማውራት አልችልም። ሂድ በቃ። እሺ ኤፍሬም፣ ኤፍሬም፣ እኔ ኩሪን አላገኛት ስለሆነ ነው። ምን አለ እሱ እንኳን ቢረዳኝ። ምን ነው ምን ሆንሽ? እቺ ሰላም የተባለች እርጉም ናታ። ምን አረገች? የማንንም ጎረምሳ እያመጣች ታሰድበኛለች። የት? እዚህ በር ላይ ነው። ማን ነው? እኔ ምን አቅላታለሁ? ጓደኛዋ ነው መሰለኝ። ያንቺ ደግሞ ይባስ በር ላይ ከጎረምሳ ጋር ቆማ ስትለፋደድ ዝም ትያታለሽ። እና እኔ ምን ላርጋት? ኧረ እባክሽ የእኔ እህት ብትሆን አሳይሽ ነበረ። ደግሞ እኮ ምንም መፍራት የላት። አባዬ ነዋ የልብ ልብ የሰጣት። ለነገሩ ከኋላ ይመጣል ለሚባለው። እኔ ግን የእናትሽ ትዕግስት ነው የሚገርመኝ። እንዴት? ሰላምን አብራችሁ እንድትኖሩ መፍቀዷ ነዋ። እናትሽ ግን በጣም ጥሩ ሰው ነች። በጣም እንጂ የሁሉ ጊዜ ችላት መኖሯ እኮ። እኔ ቢሆን ግን በር ላይ አላደርሳትም ነበር። ለአባዬ ብላ እኮ ነው እሱን ማጣት ስለማፈልግ። ታዲያ አባትሽን ቢቢል ሰላምን አማሮ ከቤት ማስወጣት አቅቷችሁ? ሰላምን ማማረር እንደምታስቢው ቀላል አይደለም። እሷ ማናትና ነው የማትማረረው? ላያስችል አይሰጥም አይደለም የሚባለው። ኧረ እባክሽ የምሬን እኮ ነው። ልጅቷ ትከሻዋ ሰፊ ነው። እንኳን ትከሻዋ ሰፊ ሊሆን ትከሻ የሚላት አትመስልም። እየደረስኩ ነው። አንቺ ይደረሽ። እሺ ቻው። መስዬ፣ እኔ እኮ ይሄ የበረከት ጉዳይ በጣም እያስጨነቀኝ ነው። ደግሞ ምን አደረገ ልትለኝ ነው? ምንም የማያደርገው ነገር አለ። ዛሬ ስብሰባውን ብጥብጥ አድርጎ ነው የወጣው። አሁን ድረስ ድርጅቱ ለእኔ ነው የሚገባው እያለ እየፎከረ ነው። እኔ እኮ አልተማረም ብዬ እንዳል ያኔ አንተ ታምህ በነበረበት ሰዓት ላይ ድርጅቱን ከመሬት ያነሳው እሱ ነው። ተምሯል ብዬ እንዳል ደግሞ ይኸው እንደዚህ ስለ ሼር ምንም የሚያውቀው ነገር ያለ አይመስለኝም። በቃ ያለው ሼር ትንሽ ነው፣ የሚያገኘውም ድርሻ ትንሽ ነው ማለት ነው። ምንድነው የሰው ነገር እንደዚህ ይገባኛል ውድርቅ ማለት? እኔማ የሆነ ነገር እንዳያደርግ ፈርቻለሁ። የሱ ተንኮል የሚያልቅ አይደለም። ምንም ነገር አይፈጠርም ከቴ። ያው በሐሰት ክስ ንብረታችንን የኛ ነው ብለው ከመሮስ ውጭ ሌላ ነገር የሚያስብ አይመስለኝም። እሱንማ እድሜ ለሳሚ። የበረከትን ተንኮል አሸንፎ ቤተሰባችንን በሁለት እግሩ አቁሟል። ብቻ ይሄ በረከት የተባለን ሰው እንዴት አድርጌ ከድርጅታችን ላይ አይኑን እንደሚያነሳ አላውቅም። አይዞህ አንተ ብቻ ተረጋጋ፣ መፍትሄ አናጣ። ደግሞ ሳሚ እስካለ ድረስ ምንም የሚፈጠር ነገር አይኖርም። እኔ በሳሚ እተማመናለሁ። ዝም በይ። ዝም ብለሽ በማልቀስ የምታመጪው ነገር ስለሌለ ዝም ብለሽ የምልሽን ነገር ብታደርጊ ይሻልሻል።
ምንድን ነው የምታወሪው? ቤተሰቦቼና እኔ ልትገለን አይደል እንዴ? ምን? ይኸውልሽ እኔ አንቺን የምገልሽ የሰማሽውን ነገር ለአንድ ሰው ትንፍሽ ያልሽገን ነው እንዴ? ቤተሰቦቼስ? ምን አገባሽ ስለነሱ? እንዴት ነው ማያገባኝ? ቤተሰቦቼ እኮ ናቸው። ሰላም፣ በማያገባሽ ነገር ገብተሽ ራስሽን አደጋ ውስጥ እየከተትሽ። እኔ ጨካኝ ሰው ነኝ። የምራራልሽ መስሎሽ ከሆነ በጣም ተሳስተሻል። ጭካኔን ነው ማሳይሽ። ቤቲ ምን አድርጋህ ነው ቤተሰቦችን ለማጥፋት የመጣኸው? አይመለከትሽም። አፍሽን ዝጊ። አሁን የምጠይቅሽን በትክክል ትመልሻለሽ። ገባሽ? ገባሽ ወይ? ትናንት የሰማሽውን ለማን አውርተሻል? ለማንም አላወራሁም። እውነቱን ተናገሪ። እውነት ብቻ ነው የምፈልገው። ለማን አውርተሻል? ለማንም አላወራሁም። በእውነት የት ነበር ስቴጅ የነበረው? ክላስ። ሰላም አትዋሽ። እየዋሸሁ አይደለም። ሪና ጋር ነበርኩ። ለሪና ነገርሻት? አልነገርኳትም። አሳይመንት ልንሰራ ነበር። እርግጠኛ ነሽ? አዎ አልነገርኳትም። ሪና ያወቀች ቀን የዛኑ ቀን ነው የምገላት። ገባሽ? ከእኔ ትዕዛዝ ብቻ የሚጠብቁ ሰዎች አሉ። ያዘዝኳቸው ቀን አሰቃይተው ነው የሚገሉት። እሺ ምንም አልነግራትም። አሁን እፈታሻለሁ፣ ግን ቤት ሄደሽ አንድ ነገር ትንፍሽ አትይም። እሺ። አርፈሽ ኑሮሽን መኖር ትጀምሪያለሽ። ምንም እንደማያውቅ ሰው ህይወትሽን ትቀጥያለሽ። እንዴ ምን ማለት ነው? ቤተሰቦቼስ? ቤተሰቦቼስ ምን? ቆይ አንቺ በህይወት ከኖርሽ አይበቃሽ? ሳሚ የፈለግከውን ታደርገኛለህ እንጂ ቤተሰቦቼ እንድትጎዳ በፍጹም አልፈቅድልህም። ሲጀመር ያንቺን ፍቃድ ማን ጠየቀሽ? አንድ ነገር ልንገርሽ ሰላም፣ ትዕግስቴን ባትፈታተኙ ይሻልሻል። እኔ ቤተሰቦቼን አጥቼ መኖር አልችልም በጭራሽ። አይደለም እንድትገላቸው ጫፋቸውን እንኳን እንድትነካ አልፈቅድልህም። ነው? አላወቅሽኝም ማለት ነው። እንኳን አንቺ በረሮ የምታክል ልጅ ቅሪና አንበሳ እንኳን ቢመጣ ማንም አያስቆም። ሰሜ ሌለሽ ለሰው እንኳን ብታወሪ ማትታመኝ ልጅ ምን ብለሽ ነው እኔን የምታስቆኝ? ማንም አይመነኝ፣ ማንም አይስማኝ። እኔ ግን ዝም ብዬ እያየሁ ቤተሰቦቼን ተራ በተራ አልቀብርም። ለዚህ ንግግርሽ ዋጋ ትከፍያለሽ። ዛሬ እዚሁ ታድሪያታለሽ። አልፈታሽም። አታረገውም። በምትናገሪያቸው ንግግሮች ልክ ዋጋ ስለማስከፍልሽ እኔ በምልሽ ነገር ብትስማሚ ነው የሚሻልሽ። እኔ አሁን ልሄድ ነው። ደህና ደሪ። ምንድን ነው ትለኛለህ? እራት አቅርብ ነው። ጎረምሳ ልጅ እንደሆነ እስካሁን አልገባችም። ማለት ስንት ሰዓት ነው? 2 ተኩል ሆኗል እኮ። ይኸው ታላቋ ገብታ ቤት ቁጭ ብላለች። እሷ ግን እስካሁን ድረስ ውጪ ናት። ደውላት እስቲ። ምን ማለት ነው እሱ? እስካሁን አልመጣችም? ኧረ ጭራሽ ስልኳንም አጥፍተዋለች። እውነት? ምን ሆና ነው? ወይ ስልኳ ዘግቶባት ይሆናል። አረ ምንድን ነው እሱ? የልጅ ስልክ እኮ አይሰራም እኮ። አረ ተረጋጋ እስቲ። እንኳን እንደዚህ ትልቅ ሆና አይደለም ገና ህፃን ልጅ ሆና 3 ቀን ጎዳና ላይ ቆይታ አይደል እንዴ? ማዬ ምንድን ነው ዋሻው? አባዬ እስቲ ለሪና ደውልላት። ሄሎ ሪና፣ ሰላም ነሽ? ሰላም እኮ አመሸች። ስልኳም አይሰራም። አሁን አንቺ ጋር ናት እንዴ? ዛሬ አልተገናኘንም ማለት ምን ማለት ነው? አንቺን ብላ እኮ ነው ከቤት የወጣችው። አልመጣችም አንቺ ጋር? ምንድን ነው የምትለው አባዬ? ስልክ ስናወራ ከቤት ወጥቻለሁ ስደርስ እደውላለሁ ብላኝ ነበር አለች።
ስትቆይብኝ ጊዜ ደግሞ ስደውልላት አይሰራም አለችኝ። ምን? እና የት ሄዳ ነው? ምን ሆና ነው? አላቅም። በቃ ፖሊስ ጣቢያ እንሂድ፣ ማመልከት አለብኝ። አባዬ ቆይ ተረጋጋ። ምኑን ተረጋጋሁት? ምን ትሆናለች? ትልቅ ልጅ አይደለች እንዴ? እማዬ ዝም በይ። አባዬ 10 ሰዓት ነው የወጣችው። 24 ሰዓት ሳይሞላ ምን ብለን ነው የምታመለክተው? እና ምንድን ነው ማድረግ ያለብን? እሺ እንግዲህ እኔን ተወኝ። ከተማ እራታችሁን ትበሉ እንደሆነ እንብላ። እኔ እርቦኛል። የማንም ጎረምሳ ጠፋች ብዬ ጾሜ ማደር አልፈልግም። መሰረት አንቺ ቢና ተኝ። እኔ ልጅ ሳትገኝ ምግብ አያሳስበኝም። አባዬ ወይ ለሳሚ ንገሩ፣ እሱ መፍትሄ አያጣም። አዎ ለሳሚ ልደውል። አቤት ከተይ። ችግር ውስጥ ነን፣ እባክህ ቶሎ ና። ምን ነው? ምን ተፈጠረ? ሰላም ጠፍታለች፣ እባክህ ቶሎ ና። ተጨንቄያለሁ፣ ልጄ ጠፍታብኛለች። እባክህ ቶሎ ና። እሺ ከተይ፣ አሁን ትንሽ ራቅ ያለ ቦታ ነኝ፣ እመጣለሁኝ። እስከዛ ግን አንተ ራስን እያረጋጋ ጠብቀኝ። አትጨነቅ፣ እናገኛታለን። መጣሁ። ቤተሰቦች እንደጠፋሽ አስበው ጭንቀት ጀምሯል። ሳሚ ላደረከው ለእያንዳንዷ ነገር ዋጋ ትከፍላታለህ። ይህኔ ንቀት ንግግርሽን ካልተውሽ ከዚህ በላይ ብዙ ነገር ላደርግሽ እችላለሁ። ትዕግስቴን ባትፈታተኝ ይሻልሻል። ከዚህ በላይ ምን እንዳታመጣ አስራ አስቀመጥከኝ። ሳሚ እንደዚህ ባደረግክ ቁጥር እኔንም ክፉ እያደረግከኝ ነው። ጭራሽ እኔን ማስፈራራት ጀመርሽ? ምንም ስላላደረግኩሽ ነው የልብ ልብ ተሰማሽ? ምንም የማላደርግሽ መስሎሽ ከሆነ እንደዚህ አፍሽን የምትከፍቺው? ዝም ብትይ ይሻልሻል። በኋላ አላስጠነቅክኝም እንዳትይ። አልልም፣ አወርድሃለሁ። ማንም አይመነኝ እንጂ እኔ ግን አንተ እንዴትም አድርጌ ያጋልጥሃለሁ። ዝም በይ አንቺ በረሮ። በፎከረ ነው እንዴ የሚመስልሽ? ለበቀል የመጣ ሰው ድንገት ከመሬት ተነስቶ የሚመጣ ነው ይመስልሽ? እኔም አባትሽ ቤት ልሄድ ስለነበር ምግብ ካስፈለገሽ አመጣልሻለሁ ብዬ ነበር። አንቺ ግን ጥጋብ ወጥር አድርጎሻል። እንዲሁ ጾምሽን ታድሪያታለሽ። ፈሪ ነህ፣ ፈሪ። ምን አልሽ? ፊት ለፊት መጋፈጥ የማትችል ፈሪ ነህ። ፈሪ ማን እንደሆነ አሳይሻለሁ። ቁጭ በይ። ተነሽ። ወይኔ ልጄ ምን ሆና ይሆን? አባዬ እባክህ ተረጋጋ። በረከት እንዳይሆን የወሰዳት ዛሬ ስብሰባ ላይ ሲዝት ነበር። አባዬ እሱንም ቢሆን ነገ ካልተመለሰች እንከሰዋለን። እባክህ ተረጋጋ። ልጄ እኮ ምንም አንድ ቀን እንኳን ደልቷት አያውቅም። አሁን ደግሞ እሱ ወሰዳት። አባዬ እሱ መሆኑን እንኳን አናውቅም። እሱ ነው። ከሱ ውጪ ይህንን ማንም የሚያደርግ የለም። በድርጅት ያልሳካ ሲለው በልጆቼ መጣ አይደለም። አባዬ ባልተረጋገጠ ነገር አትጨነቅ። ይሄኔ እኮ እሷ ደህና ነች። አይደለም እንዲህ ማምሸት ሳትናገር የትም ማትሄድ ልጅ በወጣችበት ቀርታ ደህና ናት ትይኛለሽ? አባዬ እኔ ከዚህ በላይ አንተን ማረጋጋት አልችልም። ብርድ ላይ ከምትቆም ውስጥ ግባና ሳሚ ጠብቀው። ምኑን ገባሁት?
አዎ ታም ከቴ እንደምን ነህ? እንዴት አመሸህ? ሰላም ነህ? አለን አለን፣ ሁሉ ሰላም? ደህና ነኝ። እንደምን ነህ? ምን ነው ብቻ ችግር አለ እንዴ? አላውቅም። ሰላምዬ ጓደኛዬ ጋር ልሂድ ብላ ወጣ አልተመለሰችም። ጓደኛዋም ጋር ስደውልላት እንዳልመጣች ነው እየነገረችኝ ያለችው። እንዴ ስልኳስ? ስልኳን ስደውልላት ዝግ ነው፣ ምንም አይሰራም። እና ለፖሊስ አመለከታችሁ? 24 ሰዓት ሳይሞላ ለፖሊስ ምናመለክት ሳሚ፣ ምን የምናገኘው ነገር አለ? እነሱም እኮ አይቀበሉንም። ሳሚ እንዴት አመሸህ? እንዴት አመሸሽ መሲ? እንዴት ነሽ ቤቲ? እያስጨነቀህ ነው አይደል? ኧረ ምን ችግር አለው? የእናንተ ጭንቀት ማለት እኮ የእኔም ጭንቀት ነው። ኧረ አትጨነቅ፣ ያው እንደሚሆን ይሆናል። ይልቅ እስኪ ሳሚ ከሰማህ አንድ በለው። እኔ የምለውን ደግሞ አልሰማህም ይላል። ይኸው ብርድ ላይ ነው ያለው። ከቴ ወደ ውስጥ ብንገባስ? በቃ ግቡ እናንተ። እኔ ልጄ ሳትመጣ ወደ የትም አልገባም። ጭንቀቱ ራሱ እረፍት አልሰጠኝም። ከቴ እባክህ አትጨነቅ። በመጨነቅ እኮ ምንም የሚፈታ ነገር የለም። አሁን እኛ ለሰላም ማድረግ ያለብን ጸሎት ማድረግ ብቻ ነው፣ በሰላም ወደ ቤቷ እንድትመለስ። ልጄ እኮ እንደዚህ አድርጋ አታውቅም። ደግሞ ሰሞኑን ምንም ደህና አልነበረችም። ማለት ማንም አያምነኝም፣ እኔ ሰሜ የለኝም ትላለች። ሁሉ ነገር ያደናበራታል። ተረጋግታ አታውቅም። በቃ ከቴ እኔ ቃል እገባልሃለሁ፣ ነገ 24 ሰዓት ሳይሞላት የገባችበት ገብቻ እመጣታለሁ። እውነትህን ነው ሳሚ? አዎ ከቴ፣ የቻልኩትን ሁሉ አደርጋለሁ። የሚያስፈልገውን ያህል ሰው አሰባስቤ ከተማውን በሙሉ ሰው እንዲፈልጓት አደርጋለሁ። እባክህ ልጄ ይህን አደረግክልኝ ማለት እድሜ ልክ ከከፍዬ የማልጨርሰውን ውለታ ዋልክልኝ ማለት ነው። እንዴ ከቴ ምን ማለት ነው? ይሄ እኮ ቀላል ነገር ነው፣ ችግር የለውም። ሳሚ እስቲ እዚህ ቁጭ ብለን እናውራ። የሆነ የምጠራጠረው ነገር አለ። ቤቴ ቤቴ፣ እስቲ ወንበር አምጪልን። ምንድን ነው ከቴ? የተፈጠረው ነገር ምንድን ነው? ዛሬ ስብሰባ ላይ ያለው በረከት በጣም ሲዝትብኝ ነበር። የልጄ መጥፋት አጋጣሚ አይመስለኝም። የሆነ ነገርማ አለ። የበረከት እጅ አለበት ማለት ነው? አዎ። ነገ ልጄን መፈለግ ስትጀምር ከሱ እንድትጀምር ነው የምፈልገው። የሆነ ነገርማ ይኖራል ብዬ ነው የማስበው እዛ አካባቢ። ይገርማል። የድርጅቱ አልበቃ ሲለው አሁን ደግሞ ቤተሰባችን ላይ መጣ። ልጄ እባክህ አንተም ተጠንቀቅ። እኔ ይሄ በረከት የሚባል ሰው በጣም ነው መፍራት የጀመርኩት። ምን እንደሚያደርግ አላውቅም። ከቴ እኔ እያለሁ ማንንም ማፍራት የለብህም። እኔ ሁሉንም ነገር አስተካክላለሁ። ሳሚ አንተ በጣም ጥሩ ሰው ነው። እግዚአብሔር ያለ ምክንያት ወደዚህ ያላመጣህ። አመሰግናለሁ። ምንም አላል ከቴ። ሳሚ ያሳዘነኝ። እሱ ደግሞ ምን ሆነ? አታዩም እንዴ ከአባዬ እኩል ተጨንቁ። እኔ እኮ የሚገርመኝ 18 ዓመት ላለፋት ልጅ ውጭ አደረሽ ብላችሁ ስትጨነቁ ነው። ውጭ አድራ እኮ አታውቅም፣ ምንም አታውቅም እኮ ማ እሷ ይሄኔ ካንቺ በፊት ሁሉ ነገር ጨርሳለች። አይመስለኝም። ቆይ አንቺ ራስሽ አይደለሽ እንዴ ሳሚ እንዳትቀማኝ እያልሽ የምትቦቀቦቂው? እሱ ሌላ ነገር ነው። ምንም ሌላ ነገር የለውም። የእህቷን ባል ለመቀማት የምትመኝ ልጅ ነሽ፣ ምንም አታውቅም የምትይ። እኔ እንደውም አስባበት ነው የሚመስለኝ። እኔ እንጃ። ኧረ እንደውም ጠዋት ከአንድ ዱርዬ ጋር በር ላይ አውርታ አይደል እንዴ ተያይዛ ሄደች። ኤደን ዝም በይ አባዬ እንዳይሰማሽ። ይስማ እንጂ እሱ እዚህ ለእሷ ተጨንቋል፣ እሷ እዛ ከጎረምሳ ጋር ትለፋድዳለች። ቆይ አባትሽ ልቡ እንደሚያማ አታውቅም? እንደዛማ አታረገውም። እንደዛ አርጋ ከሆነ ግን የእጇን ነው የምንሰጣት። ትምጣ ብቻ። በእናትሽ ነው ደክሞኛል፣ አሁን እንተኛ። እሺ ሳሚን አንጠብቀው። አረ እነሱ እዚህ ሲያወሩ ነው የሚያድሩት። እኔ ደግሞ ጠዋት ስራ አለኝ ታውቂያለሽ፣ በሌሊት ነው የምወጣው። ተነሽ እንተኛ። ደህና ደግ ሳሚ። ሶፋ ላይ አደርካ? ደህና ነኝ። ምን ነው በጠዋት ተነሳሽ? በጠዋት ነው የምሄደው ስላልከኝ ሳላገኛት አትሄድም ብዬ ነው። በጣም ናፈከኝ። አላፈኩም? ናፍቀሽኛል የኔ ቆንጆ። እውነት? እኔ እኮ ጣል ጣል ያረከኝ መስሎኝ ደብሮኝ ነበር። እኔ እንጂ በምን አንጀቴ። ትንሽ ጊዜ ብቻ ነው ይህን ፍቅር የምታገኘው። ስለዚህ በደንብ አጣጥሚው። አሁን በሰላም ጀምሬያለሁ። እናትና አባትሽ ቀጥልና ብቻሽን ሳስቀርሽ ያኔ እኔን የማታገኘኝ። ስለዚህ አሁን ሆኖ ፍቅሬን በደንብ አጣጥሚው።
እወድሃለሁ። አባትሽ በጣም ተጨንቋል። እኔ ዛሬ ቃል እንደገባሁለት ሰላም ልጅ መምጣት አለብኝ። አዎ እባክህ ሰላምን አግኝልን። አንተ እኮ ጎበዝ ነህ፣ አድርገዋለሁ ያልከውን ነገር ታደርገዋለህ። አንቺ ደግሞ ከመቼ ወዲህ ነው ለሰላም ሀሳብ ይሆንሹ? አባቴ እንደዛ ሆኖ ሳይሆን በጣም አሳዘነኝ እንጂ እኔ እኮ ሰላምን አልጠላትም። እና የኔ የሆነ ነገር ላይ አትድረሽኝ ያልኳት። በተለይ ደግሞ አንተን በግማሽ አይኗ እንድታይ አልፈልግም። እሺ በቃ ከቴ ሳይነሳ እኔ ልሂድ። አዎ ሲነሳ አንተ ከሌለ ትንሽ ተስፋ ይሰማዋል። እሺ ቻው በቃ። ቆይ ላስወጣ። አባዬ ሳሚስ ሄዷል። ተመስገን ልጄን ሊያመጣልኝ። አባዬ እሱን እግዚአብሔር ነው የሚያውቀው። ሰላም አለችኝ። ሰላም አባት። እንዴት ነሽ ሪና? እግዚአብሔር ይመስገን። ሰላም አልተገኘችም እንዴ? ነይ እስቲ ግቢ ገብተን እናውራ። ማታ እኮ እንዳላጨናንቃችሁ ብዬ ነው ምንም ያላልኳችሁ። ሪና ትላንት ከሰላም ጋር ልትገናኙ ስትሉ በስልክ ያለችሽ ነገር አለ እንዴ? አረ ምንም የለም። ልታገኘኝ እንደምትፈልግና የምትነግረኝ ነገር እንዳለ ብቻ ነበር ያወራች። ምንድን ነው እሱ? እኔ እንጃ። ምንድነው ንገሪኝ። ስለ ስንገናኝ ነው የምነግርሽ ነው ያለች። ወይኔ ልጄ፣ እኔ ከዚህ በላይ በቃ ዝም ብዬ መጠበቅ አልችልም። ወጥቼ ልፈልጋት። እንዴ አባዬ የት ብለህ ነው የምትፈልጋት? እኔ እንጃ፣ ብቻ ግን ዝም ብዬ ቁጭ ማለት አልችልም። ሳሚ ሊፈልጋት ወጥቶ የለ እንደ አባዬ። ይሄን ስራ ለሱ ተውለት በቃ። አያስችለኝም። ህሊና አያስቀምጠኝም። ያለችበት ድረስ በየስፍሩ እንዲሆን እፈልጋታለሁ። እኛም እንሂድ እንዴ? የት ብለን ነው የምንሄደው? ሳሚ ሰዎችን አስተባብሮ እየፈለጋት ነው። እሱ መጠበቅ ነው የሚሻለው። እውነትሽን ነው? አዎ ሳሚ ዛሬ ይዟት እንደሚመጣ ለአባዬ ቃል ገብቶለታል። ተመስገን። ሳሚ ካለ ቢያንስ እሱ የሆነ ነገር ያደርጋል። ጭራሽ ስለ ሳሚ ላንቺም ታወራልሻለች። ለነገሩ ስለ ሳሚ አለማውራት አይቻልም። እንዴት አደራችሁ? ሪና አንቺም መጣሻል በጭንቀት። እኔ መመክራችሁ ለዛች ማትረባ ብላችሁ ሀሳባችሁ እንዳታባክኑ። እማዬ እኔ ምን አጠፋሁ? ያቺ ልጅ ከማን እንደተወለደች እንዴት እዚህ ቤት እንደመጣች ታውቃላችሁ አይደል? በእኔም አትፍረዱብኝ። ማለት በቃ ሽማዬ ቢያንስ እንኳን የአባዬን ጭንቀት እንኳን አይተሻታዝኝለትም። ልቡን እኮ ያመዋል። እቺ እንግዲህ የራሳችሁ ጉዳይ ነው። እማዬ እኔ እኮ ልቆጣት ፈልጌ ነበር። ጭንቀት ነው እንዲያናገርሽ። በቃ ታስቢ ተይው።